እንቀጥላለን። ትምህርታችንን ከቆምንበት እንቀጥላለን። የቱ ላይ ነው የቆምነው? ይኸውላችሁ አሁን ከፊታችን ያለው ነገር ምንድነው? ንጥቀት ነው አይደል? ከፊታችን ያለው ንጥቀት ነው። ከንጥቀት በኋላ ሁሉ ነገር ግልጽ ነው። መቼ ነው ንጥቀት? ዛሬ ማታ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከሳምንት በኋላ ሊሆን ይችላል፣ ከወር በኋላ ሊሆን ይችላል፣ አመት ሊሆን ነው። ማንም ሰው አያውቅም። ጌታ ማንም አያውቅም ማለት ሰዓት ግን ልብ አድርጉ። ስራ አትስሩ፣ አታቅዱ፣ አትንቀሳቀሱ፣ ተሰብስባችሁ እየጸለያችሁ ጠብቁኝ አላለም ጌታ። እንደ ሌባ ሆኜ ነው የምመጣው አለ። ነቅቶ ልብሱን የጠበቀ እርሱ ብፁዕ ነው ተብሏል። ህይወቱን የጠበቀ በንጽህና ማለት ነው። እሱ የተባረከ ነው። ስለዚህ አሁን ከፊታችን ምንድነው ያለው? ከፊታችን ንጥቀት ነው ያለው። ቤተክርስቲያን ተነጥቃ ትሄዳለች፣ ወደ ሰማይ ትሄዳለች። ቤተክርስቲያን በሰማይ 7 ዓመት ስትቆይ 7 ዓመት ምድር ላይ ምን ይሆናል? የመከራ ጊዜ ይሆናል። የዳንኤል 7ኛ ሱባኤ ይጀምራል። ቤተክርስቲያን ስትነጠቅ በ69ኛው እና በ70ኛው ሱባኤ መካከል የገባውን ዘመን ዳንኤል አያውቅም፣ አልተገለጠለትም። ዳንኤል የሚያውቀው መቅደሱ መሲሁን እንደገደሉት ኢየሱስን ማለት ነው። መሲሁን ምንም ነገር የለውም፣ እሱ ንጹህ ነው፣ ይገሉታል አለ። መሲሁን እንደገደሉት ወዲያው ኢየሩሳሌም ተመልሶ ደግሞ ይፈርሳል ነው ያለው። ልክ ዳንኤል እንደተናገረው መሲሁ የተገደለው በ32 ዓመት ላይ ነው። ኢየሩሳሌም የፈረሰው በ70 ዓመት ላይ ነው። ስለዚህ የዳንኤል 62 እና 7 የዳንኤል 9ኛ ሱባኤ ተፈጽሟል። ወዲያው ዳንኤል የሚያየው ይሄ እንደሆነ ይላል፣ መቅደሱ እንደፈረሰ እኔ የሚለው ዓለምን የሚገዛ ሰው ደግሞ ይነሳል፣ ሌላ አለቃ ደግሞ ይላል። እሱ አልተነሳም። 70ኛ ሱባኤ ላይ እሱ አልተነሳም። ስለዚህ በ69ኛና በ70ኛ ሱባኤ መካከል አንድ ዘመን ጣልቃ ገባ። ያ ጣልቃ የገባው ዘመን የቤተ ክርስቲያን ዘመን ይባላል። እኔና እናንተ የምንድንበት ከዘር ከቋንቋ ከነገር ከጎሳ የዳንበት ማለት ነው። አይቸው ይህች ጣልቃ የገባችው ቤተ ክርስቲያን ከመሃል ስትወጣ አሁን ወደ ሰማይ ስትሄድ ማለት ነው፣ ስትነጠቅ እንደገና ይገጥማል። የዳንኤል ስንቢቱ እንደገና መጥቶ 9ኛ 7ኛው ይገጥማል፣ 7ኛው ሱባኤ ይጀምራል። ስለዚህ ቤተ ክርስቲያን ስትነጠቅ ለ7 ዓመት መከራ ይሆናል በዓለም ላይ። ይህ መከራ ሲሆን እኔና እናንተ እዚህ የለንም፣ በሰማይ ነው ያለነው። ምን እንሰራለን? እዛ ጌታ ጋር እንቆያለን። ቤተ ክርስቲያን ምን ታደርጋለች? ሽልማቷን የምትቀበልበት ጊዜ ነው። ለ7 ዓመት የብድራት ጊዜ፣ የደሞዝ መቀበያ ጊዜ ነው በሰማይ ቤት። እያንዳንዳችን ስለሚጠፉት ያለቀስ ነው። አስራታችን፣ መባችን አሁን የምንስጠው ነገር ነው። ሻይ ያፈላችሁ፣ ቡና ያፈላን ሁሉ ያስተናገድ፣ ወጣ አዘጋጅታችሁ ያመጣችሁ እህቶች፣ ይሄ ሁሉ ይመዘገባል በሰማይ ቤት። አሜን አትሉ? በጌታ ቤት የምናደርገው ሁሉ ይመዘገባል። ያደረግነው አገልግሎት ሁሉ ይመዘገባል። ዋጋችን ጌታ ይከፍለናል። በሙዚቃ፣ በመዝሙር፣ በጸሎት፣ ቤት በመጥረግ፣ በማስተናገድ ብዙ ነገር ያገለገለ ሁሉ ደሞዝ አለ። እዚህ ምድር ላይ ከጠበቃችሁ ከንቱ ነው። ላደረግነው አገልግሎት ጎሽ አልተባልኩም ለምትሉ ከሆነ እዚህ ሚሽ ታረጋላችሁ። በገንዘብ አይለወጥም። በሰማይ ቤት ይጠብቀናል። ክብር ለጌታ ይሁን። ዋጋችን ማለት ነው። ከዛ ብድራቷን ከሰጣት በኋላ ጌታ ቤተክርስቲያን ከተሸለመች በኋላ በክርስቶስ ፍርድ ወንበር ፊት ቀርባ ማለት ነው። እኛ ሁላችን ልክ እንደተነጠቅን በነገራችን ላይ ክርስቶስ ፍርድ ወንበር ፊት እንቀርባለን። አማኝ በክርስቶስ ፍርድ ወንበር ፊት በክርስቶስ ፍርድ ወንበር ፊት የምንቀርበው አንተ ገነት ግባ አንተ ገሃነም ግባ ለማለት አይደለም። ገነት ግባ ገሃነም ግባ አለ። እያንዳንዳችን በክርስቶስ ፍርድ ወንበር ፊት የምንቀርበው ደሞዛችን ለመቀበል ነው። በዚህ በስጋ በነበረ ጊዜ ምን ያክል ለጌታ ታማኝ ሆነን ላገለገልነው ላደረግነው ሁሉ ዋጋችን መቀበልበት ጊዜ ነው። ይሄ ሁሉ ሲሆን ያላመኑ ሰዎች የታሉ? ያላመኑማ ገና ነው፣ ሲኦል ውስጥ ነው ያሉት። እንመጣበታለን አሁን በዚህ ትምህርት ላይ። ስለዚህ ጌታ ቤተክርስቲያን ብድራቷን ተቀብላ ከሸለማት በኋላ ከተሸላለመች በኋላ በ7 ዓመት መጨረሻ ላይ ወደ በጉ ሰርግ ራት ትቀርባለች። የበጉ ሰርግ ራት ይሆናል። በአባቴ መንግስት ከእናንተ ጋር
በአዲሱ ወይን እስከሚጠጣበት አልጠጣውም ያለው ያኔ በሰማይ ይሆናል ማለት ነው። በበጉ ሰርግ ላይ እንደተካፈልን ከጌታ ጋር ሁላችን ማለት ነው። የበጉን ሰርግ ቤተክርስቲያን እንደተገኘች ሚስቱ ራሷን አስተዛጋጅ ደስ ይበለን የሚለው ገብርኤል ነው። ደስ ይበለን ተዘጋጀች ሚስቱ። ራዕይ ምዕራፍ 19 ላይ እንዲህ ብሎ ይናገራል። ቁጥር 7 ላይ ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷል። የበጉ ሰርግ ስለደረሰ መቼ ነው የበጉ ሰርግ? በሰባቱ ዓመት መጨረሻ ላይ ከተነጠቀች በኋላ ማለት ነው። ሚስቱ ራሷን ስላዘጋጀች ደስ ይበለን። ለምንድን ነው ሚስት የተባለችው? ቤተክርስቲያን ሚስት ነች እንዴ? በነገራችን ላይ ቤተክርስቲያን ልጃገረድ ነች፣ ድንግል ነች፣ ወንድ አታውቅም። እናንተ ንጽሕት ድንግል ለአንድ ወንድ አጭቻቸዋለሁ። ቤተክርስቲያን ንጽሕት ድንግል ከሆነች ለምንድን ነው ሚስት የተባለው እዚህ ጋር ቢባል በበጉ ሰርግ ላይ የምትገኘው ቤተክርስቲያን ብቻ አይደለችም። ሚስቷ ራሷን አዘጋጀች የሚለው የብሉይ ኪዳን አማኞችም ሳሉ ነው። የብሉይ ኪዳን አማኞችም የአዲስ ኪዳን አማኞችም የመከራው ዘመን አማኞችም አንድ ላይ ወደ በጉ ሰርግ ራት እንሄዳለን። ከዛ ጌታ ኢየሱስ ሐሴት እናድርግ ክብር ለእርሱ እንስጥ ያ ጌጤና የጠራ ቀጭን የተልባ እግር ልብስ እንድትጎናጸፍ በሌላው ማለት ነው እንድትጎናጸፍ ተሰጣት። ቀጭን የተልባ እግር የቅዱሳኑ የጽድቅ ሥራ ነው ይላል። አሁን ዛሬ ጥርሳችንን የምንነክሰው ይሄ ነው። የምንቀደሰው፣ የምናገለግለው፣ የምንደክመው፣ የምናለቅሰው ይሄ ነው። እቹ ከዛስ ወደ በጉ ሰርግ የተጠሩት ብፁዓን ናቸው ብለህ ጻፍ አለኝ ያለው ዮሐንስ። ከዛ በጉ ሰርግ እንደሆነ ጌታ ኢየሱስ ወደ ምድር ይመጣል። አሜን። በሰባቱ ዓመት መጨረሻ ልክ እዚህ አውሬው እስራኤልን እያስጨነቀ ያለ በዛን ጊዜ ሐሰተኛውን ክርስቶስ እኔ እግዚአብሔር ነኝ ይላል። በዓለም ላይ ማንም መንግስት ኔሽን አይቋምም። ሀያላን የምትለው አሜሪካም አትችልም፣ ኔቶም አይችልም፣ ማንም አይችልም። ዓለምን ያገዛል። እሱን የሚቃወመው አንድ ሀገር ብቻ ነው፣ እስራኤል ብቻ ነች። ለምን? እሷ ብቻ ነች ከመቅደሳችን ውጣ አንተ ነህ መሲሁ የምትለው። በእርግጥ አሉ እሱን የሚቃወሙ ብዙዎች አሉ። አሰኔሽን ግን አለ፣ እንደ መንግስት ግን አለ። ሰዎች እናሉ በዛን ጊዜ ብዙ ይላሉ። ማነው ሰባኪ? የኔና የናንተ ዘር አይደለም። ጀርመናዊ፣ ኢትዮጵያዊ፣ ኤርትራዊ አይደለም፣ አሜሪካዊ አይደለም። ያኔ ወንጌል የሚሰብኩት ማን ናቸው? በሰባቱ ዓመት የመከራ ዘመን ወንጌል ሰባኪዎች እስራኤሎች ናቸው። ዛሬ የማያምኑ አይሁዶች ናቸው። 12 የእስራኤል ነገድ አለ። ከ12ቱ 12000 ይላል ራዕይ ምዕራፍ 7 ላይ ምዕራፍ 14 ላይ 12 ጊዜ 12 ስንት ነው? በሉልኝ 144,000 የእግዚአብሔር ማህተም በግንባራቸው ላይ ይታተማል። ስለዚህ አፍሪካ፣ አውሮፓ፣ ኤሽያ፣ አሜሪካ በዓለም ዙሪያ የዞሩ ይሄ ሰው ያተመኑ 666 ይሄ ቺፍ አትቀበሉ። ውሸቱ ነው ይሄ። እሱ አለ መሲህ ማነው ታዲያ መሲህ? መሲህማ የዛሬ 2000 ዓመት ከድንግል ማርያም የተወለደ ነው። ይመጣል። አይዟችሁ አትቀበሉ። አንቀበልም። አዎ ታዲያ መኖር አንችልም። ግሪን ካርድ የለም። መግዛት መሸጥ አንችልም። ምን እንበላለን? እንዴት እንኖራለን? ባቡር ትሬን ተሳፍረን ባስ ተሳፍረን የለም እንኳን መኪና መንዳት። ቤትም አይሰጥህም። አትገዛም፣ አትለጥም። ሞላ ትገባም ስቶር ገብተህ ምንም አትገዛም። ምን ይሻላል? ሂድ ትሰደዳለህ። በቃ ጫካ ገብተህ ቅጠል ትበላ እንደሆነ ወይም እኔ እንዴት እንደብለው አላውቅም። በዛ ጊዜ በእውነት እንደ እንትን ጉድጓድ ውስጥ ኖር እንደሆነ አላውቅም። ለ7 ዓመት ስለተመረጡት ብሎ ቀኑ አጥራለች። አያችሁ እነዚህ እንደምንም ሸሽተው እንደምንም ብሎ እንደ ካታካምቡ ሰማጣ ነበሰዋል መጽሐፉን እንደዚህ እንደምንም ብሎ 7ቱን ዓመት ሲጨርሱ ጌታ ብቅ ብሎ ከሰማይ ይመጣል ይላሉ። እነዚህ እፎይ መጣ ንጉሱ። ከዛ አርማጌዶን ጦርነቱን ይዋጋል ጌታ። በአንድ ጊዜ ጭፍልቅ ያደርጋቸዋል። እዚህ ሬገንስበርግ የቀሩትስ ዘጦር ሜዳ ያሉት ማለት ነው። ጋምቤላ የቀሩትስ ወይም እዛ ጫፍ ሐዋይ ላይ የቀሩትስ በአንድ ጊዜ በኢዮሳፊት ሸለቆ በጌታ ፊት ይቀርባሉ። ሁሉም የዓለም ሕዝብ በጌታ ፊት ይቀርባል። ቀጥቶ ይቆማል። ቆም ሌላው በግራ ሌላው በቀኝ። በሰባቱ ዓመት ያውሬውን ቁጥር ወስደው ለሱ ሰግዱ የቆዩ እንደፈለጉ በፕሌን ይሄዳሉ፣ በባቡር ይሄዳሉ፣ ይበላሉ፣ ስቶሪ ይሄዳሉ፣ ይሸጣሉ። ያውሬውን ቁጥር የወሰዱት እናንተ በግራ ቆሙ ይላቸዋል። የለም ብለው ለርጉዞችና ለሚያጠቡ ወዮላችሁ፣ ሸሽተው ስለሚያመጡ በሳንጃ ይቀዳቸዋል እነሱ ያለው ጌታ። እነዚህን ደግሞ እንደምንም ተሾልኮ እንደምንም ብለው አልገደላቸውም፣ ሰይፍ አላገኛቸውም። እንደምንም ብለው 7 ዓመት ሲያልቅ እናንተ በጎቼ ይላቸዋል።
ዋው በቀኝ ወንድሞቼ የምላቸው ደግሞ አሉ። እነማን ናቸው? የአብርሃም ልጆች ናቸው። ወደ ገዛ ወንድሞቹ መጣ አይደለም የዛሬው ተቻለ ወደ ገዛ ወንድሞቹ መጣ። ዮሐንስ ወንጌል ምዕራፍ 1 ላይ አልተቀበሉትም። ለተቀበሉት ሁሉ ለእኛ ለእናንተ ማለት ነው። አሁን ወንድሞቹ ተቀበሉታል። በቃ እሱን ስለተቀበሉ እሱን ወክለው ስለሰበኩ ምናልባት ሁለቱ ነቢያት ከነሱ ሊሆን ይችላል የሚነሳው በሱ መከራ ስለተቀበሉ እነዚህ ወንድሞቼ መጥቶ ስለ አብርሃም ብለው ይዋጋላቸዋል። ወንድሞቼና በጎቼ ማለት የኔና እናንተ ዘር ማለት ነው። ከአሕዛብ ከእስራኤል ውጪ የዳነ ሁሉ በግ ነበር። ወንድሞቼን በለው እስራኤላውያን ናቸው። እናንተ በቀኝ ቆሙ፣ እናንተ አውሬም ቁጥሩ የወሰዳቸው በሰባቱ ዓመት ጊዜ በግራ ቆሙና በግራ ያሉትን ወደ ጥፋት ወደ ሲኦል ሰደዳቸዋል፣ በቀኝ ያሉትን ወደ 1000 ዓመት መንግስት ያስገባቸዋል። በዚህ ጌታ ሰይጣንን ለ1000 ዓመት ያስረዋል። አሁን ጌታ ለ1000 ዓመት በምድር ላይ ይነግሳል። ክብር ለጌታ ይሁን። የ1000 ዓመት መንግስት በሉ ጻፉ። ሃሌሉያ። የ1000 ዓመት መንግስት ምን ይመስላል? ይኸውላችሁ የ1000 ዓመት በነገራችን ላይ ራዕይ ምዕራፍ 20 እናነባለን። ሃሌሉያ። የዓለም ትርምስ ቅርብ ነው ሊያበቃ፣ ጊዜው ሩቅ አይደለም ክርስቲያን ተነቃቃ፣ 1000 ዓመት ልነግስ በክብር ሊያበራ፣ ጌታችን ይወርዳል ከቅዱሳን ጋራ ብሎ ተስፋ ይገባል። የዘመረው መዝሙር ይሄ ነው። ይወርዳል ከቅዱሳን ጋራ ከማን? ከኔና ከናንተ ጋር። በንጥቀት ሄደን በበጉ ሰርግ ላይ ተገኘ በሙሉ እሱ በነጭ ላም ፈረስ ላይ ተቀምጦ ከፊታችን እየመራን እኛ ከኋላ ሆነን አያችሁ ወደ ምድር እንወርዳለን፣ እንመጣለን። 1000 ዓመት ይነግሳል ጌታ ከሱ ጋር ወደ ምድር 1000 ዓመት እንነግሳለን ማለት ነው። ራዕይ ምዕራፍ 20 ከ1 እስከ 3 የጥልቁ መክፈቻ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። እሺ የቀደመውን እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው። ይያዝ አሁንም እግዚአብሔር ይገስጸው። 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት እንዳስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያ በኋላ ጊዜ ይፈታ ዘንድ ይገባዋል። ያዟት ይቺን ለ1000 ዓመት ይታሰራል። ቁጥር 4 ዙፋኖችንም አየሁ፣ በእነሱም ላይ ለተቀመጡ ዳኝነት ሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬው ለምስሉ የሚያሰግዱትን ምልክቱን በግንባራቸው በእጆቻቸው ላይ ተቀምጠው አየሁ። ክርስቶስም ጋራ 1000 ዓመት ኖሩና ነገሱ ይላል። ስለዚህ ባጭሩ አሁን የምንማረው የመከራው ዘመን እንዳለቀ 7 ዓመት የመከራው ዘመን ወይም 7 ዓመት እንዳለቀ ምንድነው የሚሆነው? የመከራው ዘመን እንዳለቀ ወዲያው ሰይጣን ይታሰራል። ከዛስ 1000 ዓመት ይነግሳል ጌታ። አሁን ሰይጣን ስለታሰረ በምድር ላይ ትልቅ እፎይታ አለ። ፎታ ነው። ሰይጣን አሁን አልታሰረም እኮ አሁን ለዚህ ለምናስ የሚያስቸግር እዚህ ነው እኮ በኢየሱስም የምንጠው አተነስተን ሰው ያርደ ደም ያፈሰሰ እርስ በርስ ያጋጨ በጎሳ በዘር በምናምን ነጭ ነው ጥቁር ነው ያለ ኦሮሞ፣ አማራ፣ ትግሬ ያለ ያባላ አንተም እዛው እንዳትገባ እንጂ የሱን ዓላማ እንዳትፈጽም ዘረኝነት ውስጥ ጎሰኝነት ውስጥ ገብተህ እሺ። ስለዚህ ክርስቶስ በምድር ላይ ስለሚነግስ ታላቅ ለውጥ በተፈጥሮ ላይ ይሆናል። በህብረተሰቡም ከፍተኛ ለውጥ ይሆናል። 5 ነገሮች ላሳያችሁ። አሁን የ1000 ዓመት መንግስት ባህሪ ይበሉ። ምን ይመስላል 1000 ዓመት መንግስት? 1000 ዓመት እንመጣለን ማለት ነው። ተነጥቀን እንመለሳለን ወደ ሰማይ፣ ከሰማይ ደግሞ ከጌታ ጋር እንመጣለን። ምን ይመስላል 1000 ዓመት? አንደኛ በረሃዎች በሙሉ ወደ ለምለምነት ይለወጣሉ። ኖ ሞር ዴዘርት፣ በረሃ የሚባል ነገር አይኖርም። ለምን? ንጉሱ መጥቶ በእግሩ ስለረገጠ ማለት ነው። ቁርአን እና የሼሪያ መጽሐፍ ምንድነው የሚለው? ነብዩ መሐመድ ይላል በአንካክሴ መሬት ሲወጉ ማር ይፈልቅ ነበር ይላል። ማርና ወተት ይላል። ይሄ ውሸታም እንደዚህ ያለ መሐመድ አንካሴ ወቅቶ በመሬት ወቅቶ ማር ይፈልቅ ነበር። እሳቸውም አሁን በቃ እንደዚህ ብሎ ይናገራል። ስለዚህ እስላም ሆነ ብትሞት ይላል እስላም። ለዚህ ነው አይሲሶች እኮ የማይፈሩ ቦምብ አይፈሩ ዋጥ በቃ የሚያፈሉት ለዚህ ነው። አውሮፕላን የሚያጋየው ለዚህ ነው። 9/11 ሲመታ ታውቃላችሁ? የ9/11 ሁለቱ መንታ ሲመታ ከቦስተን ነው አብዛኛው 2 ነው 3 አውሮፕላን ከቦስተን የካሉበት ከተማ ነው። እንዴት እያበረ ሄዶ በፎቅ ላይ ይጋጫል? እንዴት አውሮፕላን ያጋያል?
አሁን በየቦታው ሴኩሪቲ ቼኪንግ አለ ኤርፖርት። ሴኩሪቲ ቼኪንግ ከ9/11 በኋላ እኮ የመጣው አይሲሶች ማለት ነው። ለምንድን ነው የሚሞቱት? እያዩ አይናቸው ወደ ሞት የሚሄዱ ለምንድን ነው ታውቃላችሁ? አንተ እስላም ሆነህ ብትሞት ወይም ለአላህ ብለህ ብትሞት በመንግስት ሰማያት ቆንጆ ሚስት ትጠብቅሃለች ይችላል። ገነት ላይ እንዲህ ምን መሰለኝ ቆንጆ ሚስት ልጃገረድ ይጠብቅሃል። እዛ ወርቅ አልጋ ላይ ተኛለህ። ከዛ ጮማ ቡሩንዶ ይመጣና ተኝተህ ይላል በቃ እኔ እዛ ቆንጆ ሚስት አገኛለሁ ጮማ እበላለሁ። ስለዚህ ሞተው ሰይጣናችሁ እንዴት አድርጎ የሰው ልጆችን በሺህ ዓመት መንግስት ጊዜ አጅሬ ስለታሰረ በረሃ በሙሉ ያኔ ነው ተራራው ወተት የሚያፍለቀው። ኢሳይያስ ምዕራፍ 35 ላይ ከ1 እስከ 2 ውሰዱ። ኢሳይያስ ምዕራፍ 35 ከ1 እስከ 2 እና ቁጥር 7 ላይ በቃ ያኔ ክርስቶስ መጥቶ በምድር ላይ ስለሚነግስ ወተት ማር የሚታፈልቀው ያኔ ነው። በነገራችን ላይ ሰይፋቸውን ቀጥቅጠው ጦራቸውን ቀጥቅጠው ማረሻ ያደርጋሉ። ምን አንባችሁ ታውቃላችሁ? አንባችኋል? መቼ ነው ይሄ ሰይፍ የሚቀጠቀጠው? ይሄው ኒውክሌር እየሰሩ አለ። ይሄው ራሽያና አሜሪካ ኔቶ በቃ ይሊተላለቁ ነው አለም እንደ ሶስተኛ ነገር ነው ያስሱ ኢራን ግን ሰሜን ኮሪያው ነው እየፎከረብን አለም እንደ ኢራን ደግሞ ይሄው አሁን በቃ አጠፋታለሁ እስራኤል አጠፋታለሁ እናንተ ምዕራቦች እያለች ነው አለም እንደ ይሄ ሁሉ ከለታት አንድ ቀን መሰረት ተቀጥቅጦ ማረሻ ይሆናል። ወደ ልማት ይዞራል። ወደ ኮምባይነር ወደ ትራክተር ይዞራል። መቼ? ጌታ ኢየሱስ በምድር ላይ ሲመጣ ማለት ነው። ሺዓመስ በረሃዎች በሙሉ ይለወጣሉ ይላል። አንብቡ እናንተ። ሁለተኛ የእንስሳት ጸባይና አኗኗር ይቀየራል። የእንስሳት ባህሪ ይለወጣል። እስኪ አንተ ይገልጠይቃችሁ። አንድ የተራበች ድመት ጌቶቿ ወተት ሰጥተዋት ወተቷን ጥግብ አድርጋ ወይ ሳምባ በልታ ማለት ነው አይደል? በእኛ ሀገር ኮንቴክስት ላውራላችሁ። ጥግብ ብላ ፀሐይ ትሞቃለች፣ ቪታሚን ዲ ትወስዳለች። ድንገት አንድ አይጥ ሹልክ ብላ ብትወጣ አትክ እኔ አሁን ተኛ ለምን የምትረምሽኝ? አሁን እንኳን ወተት ጠጥቼ ጠግቤያለሁ። ሁለተኛ እንቅልፌ ብትቀሰቅስኝ አልሽም። አሁን ግን ምሬሻለሁ እለፊ ነው የምትለው። አይጥ አግኝታ አትልም? ጠግቤያለሁ አትልም? ስጋ በልቻለሁ አሁን ምን ትላለች? ጋማዋን ነው የምትይዘው። የት አባትሽን ብላ ድመት አይጥም ነው የምትይዘው። ነብርና ፍየል አብረው ይኖራሉ። በሺህ ዓመት መንግስት ጊዜ ግን ድመት አይጥ አትይዝም። ድመትና ቤት አይጥ አብረው ይጫወታሉ። ላንብብላችሁ። ኢሳይያስ ምዕራፍ 11 ላይ እንዲህ ይላል። ኢሳይያስ ምዕራፍ 11 ቁጥር 6 እስከ 9 ላይ እንዲህ ይላል። ተኩላ ከበግ ጠቦት ጋር ይቀመጣል። አቤት 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 አቤት! ይሄናችሁ ጥያቄ አልተፈጠረባችሁ? ዋት ወደ ተኩላ ከበግ ኢሳይያስ ምዕራፍ 11 ከ6 እስከ 9 ተኩላ ከበግ ጠቦት ጋር ይቀመጣል። ነብር ከፍየል ጠቦት ጋር ይተኛል። አይበላው? አሁን ይሆናል አሁን ነብርና ፍየል አብረው ይሰማራሉ? ኖ ሆነር ከዛስ ጥጃና የአንበሳ ደቦል ፍሪዳን ባነት ያርፋሉ። ታናሽ ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ። ግልገሎቻቸው ባነት ያርፋሉ። አንበሳ እንደ በሬ ገለባ ይበላል። አሁን ምንድነው በላ አንበሳ? እስኪ 6 ኪሎ አንበሳ ያየሰው የ6 ኪሎ አንበሳ ከተራበ ኋላ ስጋ አምጣል ያለ በዛ አንተን ይበላል ነው። ስለዚህ የግድ ሽንጥ ሊወረውለት ይገባል አይደል? አንበሳ አሁን ስጋ ነው በላው። በሬ ነው አድነው ማለት አለበት። በእርግጥ የ6 ኪሎ አድንም እንጂ ተርዶለት ነው መጣው እንጂ አንበሳ ጫካ ያለው እኮ አድነው ነው በላው። ያኔ ግን እንደ በሬ ገለባ ይበላል ነው በላው። መቼ? ጌታ መስለ መጥቶ በምድር ላይ ሲሆን ጠላትነት ከፍጥረታት መካከል ይቀራል። ልጆች ከእባብ ጋር ይጫወታሉ። ሰይጣን ስለታሰረ በምድር ላይ እፎይታ አለ። የሰው ልጆች ጥሮ ግሮ የምንማር ነገር የለም። ስራ ሊኖር ይችላል፣ ልማት ሊኖር ይችላል፣ ግን ጭንቅ የለም። ሶስተኛ ምድር እግዚአብሔርን በማወቅ ትሞላለች በሉ። ኢሳይያስ ምዕራፍ 11 ቁጥር 1 እና 2 ላይ ምድር እግዚአብሔርን በማወቅ እንደምትሞላ ኢሳይያስ ምዕራፍ 11 ቁጥር 1 እና 2 ፕላስ ቁጥር 9 በተቀደሰው ተራራ ሁሉ ላይ አይጎዱም አጠፉም፣ ውሃ ባህር እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። ክብር ለጌታ ይሁን። ስለዚህ በነገራችን ላይ ምንም ሚሽነሪ ያስፈልግማል። እስኪ ወደ አረብ ሀገር ወይም ወደ ወንጌል አልደረሰበት ቦታ እንሄድ እንስበክ አይባልም። ሁሉም እግዚአብሔርን ያውቃል። ምድር ራስ ሁሉ እግዚአብሔርን ማወቅ ትሞላለች። አሁን የሰው ልጆችን ያሳወረው ጠላት ታስሯል፣ ሰይጣን ማለት ነው። አራተኛ እርግማን ስለተወሰደ በምድር ላይ ታላቅ በረከት ይሆናል ብሎ ታላቅ በረከት። እርግማን የለም።
ስለዚህ አሁን ስራ ፍለጋ ወጥተን ሀገራችን ወጥተን እንከራታለን፣ እዛ ጋር እንደርሳለን። እኔ በጣም ያሳዝኑኛል። በዛ እናንተም በብዙ መከራ ሀገራችሁ ነው መጣችሁ። ሌላ ሀገራችሁ ወጥተው የመላ የሚያልቁ አሉ። እንዴት እንደዚህ አንዳንዶችን ጠይቃቸው ነበር። ሳውዲ አረቢያ ሄጄ እንዴት እንደደረሱ በስንት መከራ ማለት ነው። በቃ ምንድነው የሁሉ መከራ በሳው ምን ታደርጋላችሁ? የአዳም ልጆች ነው። በቃ እንጀራ መፈልግ አለበት። ያኔ በሺህ ዓመት መንግስት ጊዜ ግን አውሮፓ ልሄድ፣ ጀርመን ልሄድ፣ አሜሪካ ልሄድ የሚባል ነገር አይኖርም። ሁሉም ከምድር በረከት ተካፋይ ይሆናል። አሜን አትሉ? እሱ ነው የሚጠብቀን። ለዚህ ነው ጌታ ያጭን እርግማን የለም። ኢሳይያስ 65ን አንብቡ። ኢሳይያስ ምዕራፍ 65 ቁጥር 17 እስከ 25። በቃ በነገራችን ላይ የወር አበባ የሚባል ነገርም የለም። ከወንድ ላይ ወንድ ጥረግራል ማለት አዳም የተባለው ሴት በጭንቅ አትወልድም። እናስ የእርግማን ምልክት የወር አበባ አለ። የመርገም ስለተወሰደ መርገም ስለተነሳ በረከት ስለሆነ እግዚአብሔር ስላነሳው ሴቶች የወር አበባ አያዩም። እንደገና ደግሞ በጭንቅም አይወልዱም። መውለድ አለ እንደ የዛን ጊዜ ደግሞ እንመጣበታለን። አምስተኛው ህመም የሚባል ነገር ጨርሶ አይኖርም። ስለዚህ ሐኪም ዶክተር ነርስ አያስፈልገንም ማለት ነው። ህመም የለማ፣ ህመም የለም። ለነገሩ ፖሊስ ጣቢያም አያስፈልግም። ለምን? ማን ወንጀለኛ አለ? ማንም ወንጀል የሚሰራ እኮ የለም። ሴጣን ስለታሰረ ሰው ሁሉ እንዲሁ እንደማር ነው የሚላላሰው። ሰውና እንስሳና እንስሳ ራሱ ይላላሳል፣ እንኳን ሰውና ሰው ይቅርና። ስለዚህ ህመማችንን ጌታ ጨርሶ ወስዶታል። ኢሳይያስ ምዕራፍ 28 ከ17 እስከ 19 ከ17 እስከ 19 ኤርምያስ ምዕራፍ 31 ቁጥር 8 ቶሎ እሄዳለሁ። ከመጽሐፌ ላይ በዛፋት ልታገኙ ትችላላችሁ። 1000 ዓመት ከዚህም በላይ እጅግ የተባረከ ጊዜ ነው። ስለ ሰዎችስ ምን አይነት ሰዎች አሉ በለው። ስድስተኛ ምን አይነት ሰዎች አሉ? ስለዚህ ጊዜ ስለ ሰዎች ላሳያችሁ። ከዛ በኋላ ወደ ማብቂያው መተን እንጸልያለን። እኔና ሰብሊ የምንዘምርላችኋለን። ቅድም የነከቱን መዝሙር እናንተም ጸልዩኛላችሁ፣ እኔም ጸልይላችኋለሁ። ጥያቄና መልስ ጊዜ ምን ይሆናል? ክብር ለኢየሱስ ይሁን። በዛን ጊዜ በሺህ ዓመት መንግስት ጊዜ ምን አይነት ሰዎች ናቸው ምድር ላይ ያሉት? 4 ነገሮች ላሳያችሁ። ቤተ ክርስቲያን በትንሣኤ አካል ትሆናለች ብላችሁ ጻፉ። ቤተ ክርስቲያን ያኔ በትንሣኤ አካል ነው የምትሆነው። ቤተ ክርስቲያን ማለት እኛ ማለት ነው፣ የተነጠቁት ማለት ነው። ለምን? ምንድነው የትንሣኤ አካል? በነገራችን ላይ የትንሣኤ አካል አናውቅም። ምናልባት ጦር ወቅቶ ነጥሮ የሚመለስ ይሆን አላውቅም። ቢላም አይቆርጠውም፣ ሰውነት ነው። ግን ማርያም አንተ እንደ መምህር ሆናችሁ አትንኪኝ አላት። አትንኪኝ ነው ወደ አባት ያደረኩም። ለምን? የትንሣኤ አካል ነው። አሁን ምን ነው ሌላ ጊዜ እንባ እያለቀሰች እግሩን እያጠበች ጸጉሯ ያደረቀችለት ለጌታ አሁን አትችልም። የትንሣኤ አካል ስለሆነ ብትነካም ትቀልጣለች፣ እንደ እሳት እንደ ቅቤ ትቀልጣለች። ቅቤ እሳት እንደገባ አትችልም። ስለዚህ አትንኪኝ ማርያም አላት። ዮሐንስም ባየው ጊዜ ወደቀ አለ። ዳንኤልም እሱን አይቶ ነው ወደቀው። እንደዚህ አይነት ከጌታ ሙሉ በሙሉ ጌታ እንሆናለን ማለት ሳይሆን ከጌታ ጋር የተቀራረበ የትንሣኤ አካል ይኖረናል ማለት ነው። አንደኛ ቆሮንቶስ 5 ከ51 እስከ 53 ከ51 እስከ 53 እሺ። 2 አለ የብሉይ ኪዳን አማኞችን በትንሣኤ አካል ይሆናሉ። የብሉይ ኪዳን አማኞችን በትንሣኤ አካል ይሆናሉ። በነገራችን ላይ የብሉይ ኪዳን አማኞች መቼ ነው ከሞት የሚነሱት? አይዟችሁ። ከሰዓት በኋላ ምን ጊዜም ቢሆን ስታመልኩም ስትጸልዩም አይናችሁን አትጨፍኑ። አይዟችሁ። ለምን? በዛው እንቅልፍ ይድናል። እያያችሁ ዘምሩ፣ እያያችሁ ጸልዩ። አይዟችሁ። ካስቸገራችሁም ቁሙ፣ ትምህርት ስለሆነ። የብሉይ ኪዳን አማኞች ዳንኤል ምዕራፍ 12 ቁጥር 2 ላይ ዳንኤል 12 ቁጥር 2 እና ኢሳይያስ 26 ከ16 እስከ 21 በነገራችን ላይ ቤተክርስቲያን ስትነጠቅ የብሉይ ኪዳን አማኞች አይነጠቁም። ቤተክርስቲያን ማለት ከበዓለ ሃምሳ ቀን ጀምሮ እስከ ዛሬ ድረስ ያለ ወይም እስከ ንጥቀት ድረስ ያለው ቤተክርስቲያን ነች። ሙሽሪቱን ለብቻ ወስዶ ጌታ ይሞሽራታል። የበጉ ሰርግ የሚባለው ሙሽራው እሱ ነው፣ ሙሽሪቷ ነች። በነገራችን ላይ የጌታና የቤተክርስቲያን ጋር ብቻ ይሆናል ሲባል እንዴት የሚል አእምሯችሁ ጥያቄ ውስጥ እንዳይገባ
ይሄ አሁን ወንድና ሴት ተጋብቶ እንደዛ አታስቡ። በአብ ፊት ያቀርበንና ይሄው አባቴ ስለሷ የተቸነከርኩት እና 2000 ዓመት ሙሉ ሲማልላት የነበርኩት ብሎ በአብ ፊት ያቀርበናል ማለት ነው። በቃ አለቀ። ሰርግ ማለት ይሄ ነው። ከዛን ጊዜ ጀምሮ ሙሽራውና ሙሽሪቱ ለዘላለም አይለያዩ። ሰርጋቸው በአብን በኛ ይደስታል ማለት ነው። አያችሁ ብሉይ ኪዳን አማኞች መጨረሻ ላይ ከሰባቱ ዓመት መጨረሻ ላይ ተነጥቀው በበጉ ሰርግ ላይ ይገኛሉ ይላል። በእነዚህ ትንቢቶች መሰረት ይህ መከራ ሲሆን የብሉይ ኪዳን አማኞች አይነሱም። መቼ ነው የሚነሱት? at the end of 17th week of ዳንኤል ሰባቱ ዓመት መጨረሻ ላይ ተነስተው በበጉ ሰርግ ላይ ይገኛሉ። ሶስተኛ የብሉይ ኪዳን አማኞችም አብረን እንመጣለን ማለት ነው። በበጉ ሰርግ ላይ ትግኝ በሙሉ ይመጣሉ። ሶስተኛ በመከራ ጊዜ የሞቱ አማኞች በትንሣኤ አካል ይሆናሉ በሉ። በመከራ ጊዜ የሞቱ አማኞች በትንሣኤ አካል ይሆናሉ። ምን ማለት ነው? በመከራ ጊዜ የሞቱ ቤተክርስቲያን ከተነጠቀች በኋላ ብዙ ሰው ይድናል አላልኩም? ነው ጅንጅርቱ ከኔ ጋር ናችሁ? በመከራ ጊዜ የሞቱ አማኞች ማለት በመከራ ጊዜ የሚድኑ አማኞች አሉ። ኢየሱስ ብቻ ብሎ ቢድኑ። ዛሬ በነገራችን ላይ እግረ መንገድ እዚህ ጉባኤ ውስጥ ካላችሁ ዳግም ያልተወለዱ ሰዎች በኋላ ጥሪ ዛሬ ሳትወጡ እንዳትወጡ። ኢየሱስ ተብሎ አይዳንም ዛሬ ብቻ አይደለም። ያኔ ግን ኢየሱስ ካለ በቂ ነው። አስራት አምጣ፣ መባን ሰብስብ፣ እንቀደስ፣ እናገልግል፣ እንሰብሰብ፣ ባይብልና ስተዲ የለም። ይሄ ሁሉ አያስፈልግም። ማን ያደርጋል ይሄን? ማን ኦቶሪቲ ከስልጣን አግኝቶ? ያኔ ኢየሱስ ብሎ ብቻ የሚዳናል። ኢየሱስ ካለማ አንገቱን ይቆርጣል። እነዚህ አንገታቸው የሚቆረጡት በበጉ ሰርግ ላይ ይገኙና በሺህ ዓመት መንግስት ጊዜ ከኛ ጋር የመጡና በትንሣኤ አካል አብሮን ይሆናሉ። ራእይ ምዕራፍ 20 ቁጥር 4 ላንብብላችሁ። ዙፋኖችንም አየሁ፣ በእነርሱም ላይ የተቀመጡትን ዳኝነት ስለ ኢየሱስ ምስክር ስለ እግዚአብሔር ጋር ራሶቻቸው የተቆረጡባቸው ነው። ራእይ ምዕራፍ 20 ቁጥር ራሶቻቸው የተቆረጡ ስለ ኢየሱስ ምስክር በሰባት ዓመት ጊዜ ማለት ነው። አማኞች እነሱ በሺህ ዓመት መንግስት ጊዜ ተነስተው በበጉ ሰርግ ላይ ተገኝተው ለሺህ ዓመት ከምድር ላይ ይኖራሉ ማለት ነው። አራተኛ ሰው በሉ በመከራ ጊዜ ሳይሞቱ የዳኑ አማኞች ሆኑ። ትልቁ ምስጢር አሁን ይሄ ነው። በመከራ ዘመን በሚቀጥለው 7 ዓመት ማለት ነው ቤተክርስቲያን ከተነቀች በኋላ ማለት ነው አምነው አውሬውም አግኝቶ አልገደላቸውም፣ ደሞም አልተነጠቁም። ያኔ ነው ያመኑት። በ144,000 እስራኤላውያን ስብከት ወንጌላውያን ስብከት ሊድኑ ይችሉ ይሆናል አላውቅም። ወይም ከንጥቀት ቀርቶም ሊሆን ይችላል። ትናንት ነገርኳችሁ እናንተ ነው ያስቀራችሁ ብሎ መሪዎቻቸው መደብደብ እንደጀመሩት ወይ መሄድ ሲገባ እናንተ ተዘጋጁ አላላችሁም፣ ተቀረጹ አላላችሁም፣ ተስተካከል አላልከኝም። ይሄን ክላልካለን መቻላችሁን እንደፈለግን ዲሞክራሲ። በነገራችን ላይ ቤተክርስቲያን ዲሞክራሲ ባል ነገር የለም። ቤተክርስቲያን ውስጥ እንደ እግዚአብሔር ቃል ትኖራለህ ነው። አንድ ብላክ ኤንድ ዋይት። ብትፈልግ በቃሉ ተገዛ፣ ባትፈልግ ትወጣለህ። የለም ማመቻመች የለም። ማመቻመች ዲሞክራሲ ማለት ምንድነው? ምን ማለት? በእርግጥ በጸጋ ነው የምንኖረው። ስለዚህ ወገኖቼ እነዚህ በሰባቱ ዓመት መከራ ዘመን ውስጥ የዳኑ ግን አውሬው ያልገደላቸው ማለት ነው። ቅድም እንደነገርኳችሁ በበጎችና ፍየሎች ፍርድ ጋር ይቀርቡ ማለት ነው። እነዚህ በቀኙ ቆሞ ጌታ ወደ አባቴ ብሩካን ግቡ የሚባሉ እነዚህ ሰዎች በመከራው ውስጥ ሳይሞቱ የዳኑ አማኞች አላችሁ ጻፋችሁ። በመከራው ውስጥ ሳይሞቱ የዳኑ አማኞች ያለ ትንሣኤ በሆነው አካላቸው ይኖራሉ በሉ። ያለ ትንሣኤ በሆነ አካል። እኛ በትንሣኤ አካል ነን። በነገራችን እኛና የብሉይ ኪዳን አማኞች በትንሣኤ አካል ነን። እነዚህ ግን ያለ ትንሣኤ በሆነ አካላቸው ነው የሚኖሩት። ምን ማለት ነው? እንደኛ ማለት ነው። ይሄ ይራባል፣ ይደክማል፣ አያችኋል፣ ይታመማል። ይሄ ትንሣኤ ያለ ትንሣኤ አላገኘም። ይሄ ስጋችን ትንሣኤ አላገኘም። እንደኛ ማለት ነው። እነዚህ ይገባሉ። ራእይ ምዕራፍ 20 ቁጥር 4 ላይ ይኸውላችሁ። ራእይ ምዕራፍ 20 ቁጥር 4 ላይ ምንድን ነው የምለው? ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትንም አየሁ። እነሱም አሉ አየኋቸው ይላል ዮሐንስ። እነሱንም አየሁ። ከሰማይ መጡ ብቻ አለም፣ የትንሣኤ አካል ለብሱ ብቻ አለም፣ አንገታቸው ተቆርጦም ብቻ አለም። ያለ ትንሣኤ በሆነ አካላቸው በአውሬው ምልክት አንቀበልም ብለው 7 ዓመት እንደምንም ጨልጠው ጥርሳቸውን ነክሰው ያሳለፉ ማለት ቅጠል ይብሉ አፈር ይብሉ እንደነገርኳችሁ ምን እንደሆነ አላውቅም። እንዴት እንደምኖሩ አላውቅም። እኔ አጣይኩኝ ወጣቁልሽ እንዴት እንደምኖሩ አይነግረኝም። እኔም እስካሁን ድረስ አነባለሁ አላወኩም። እንዴት እንደምኖሩ ብቻ አኖራቸዋል ጌታ።
እነዚህ ከክርስቶስ ጋር 1000 ዓመት ኖሩ ይላል። እነዚህ ሰዎች ይገባሉ። ለምን? አዳማዊ ባህሪ ነው ያላቸው፣ አልተለወጠም ሰውነታቸው። እንደገና የሰው ልጅ ያለ ወሊድ ቁጥጥር በምድር ላይ መብዛት ጀምሯል። አይገርማችሁ? እንደገና ሴቶች የወር አበባው ያለ ጭንቅ ይወልዳሉ። ይሄ የሔዋን እርግማን በእነሱ ላይ የለም። በቃ 9 ወር ይሞላል፣ በቀላሉ ትወልዳለች በጨዋታ ያለ ወሊድ ቁጥጥር፣ ኖ ፒልስ፣ ምንም። የሰው ልጅ እንደገና በምድር ላይ መብዛት ይጀምራል በ1000 ዓመት መንግስት ጊዜ። ስለዚህ ያለ መከራ በመከራ ዘመን ያለ ትንሣኤ በሆነ አካላቸው የኖሩ አማኞች እነሱ በጣም እግዚአብሔር አዳምና ሔዋንን ሰው ልጆችን በገነት ገነት ሲያስቀምጥ የባረካቸው በረከት ያኔ ይለማመዳሉ ማለት ነው። በእርግጥ እኛ የትንሣኤ አካል ስለለበስን አይ ዶንት ኖ እንደነገርኳችሁ እዛ ደርሰን ከምናይ በስተቀር ምናልባት ሽልማት ሰጥቶናል። የኛ ስራ ማስተዳደር ነው። አንዳንዶቹም በአራት ከተሞች ላይ ጎሽ አንተ ታማኝ ባሪያ በተሰጠ አክሊት አገልግለሃል። ሰዎችን ማጽናናት፣ ሰዎችን መጠየቅ፣ መጸለይ፣ ማገልገል፣ ሰዎችን መስክሮ ወደ ጌታ ማምጣት። አሁን በቤተክርስቲያን የምታደርጉ ነገር በሙሉ ሽልማት አለው። አንዳንዶቻችን 4 ከተሞች ላይ፣ አንዳንዶቻችን 10 ከተሞች ላይ እንሾማለን ይላል አይደል? አንተ ታማኝ ባሪያ ነህ 5 ነው 10 አንተን 10 ከተሞች ላይ ሾማለሁ። አንተስ? እኔም 2 ነው ተቀበልኩ እና ይኸው 4 አለ አተረፍኩ። አንተን 4 ከተሞች ላይ ሾማለሁ። አንተስ? እኔ ደግሞ 1 ነው ሰጠኝ ጫካን ስለሆነ ይኸው ዋና ገንዘብ አለ። አንተ ሀኬተኛ ባሪያ፣ አንተ ለምን ማታገለግለው? ስምህ ጴንጤ ነው አማኝ ነህ። እኔ ያዳንኩ በጸጋ እንዴ ለምን አታገለግለኝ? ለምን ኢየሱስ ያዳል ብለህ አትመሰክርም? ለምን ቤት አታርግም? ለምን በቤተ ክርስቲያን ታገለግልም? ዝም ብለህ ተቀምጠን አልኩ በል አለ። እጅና እሱ ወደ እሳት ጣሉት አለ። እነዛ የተሾሙት 4 ከተሞችና 10 ከተሞች ላይ የተሾሙት የት ነው? እነዚህ ከተሞች ያሉት በሰማይ ቤት ነው እንዴ? ሰማይ ቤትማ አንድ ከተማ ነው ያለው፣ አዲስቷ ኢየሩሳሌም። አሁን ዘምርላት ነበር ማለት በሰማይ ቤትማ ገና የምትወርደው አዲስቷ ኢየሩሳሌም ነች፣ አንድ ከተማ ነች። ታዲያ 10 ከተማ ላይ የሚሾሙት እነማን ናቸው? እዚህ ምድር ላይ ማለት ነው። ስለዚህ እነዚህ አማኞች በምድር ላይ 1000 ዓመት ይኖራሉ ማለት ነው። እሺ አሁን አንድ ርዕስ እንመለከታለን። መጨረሻ ላይ አንድ ርዕስ እንመለከትና የሚሊኒየሙ ማብቂያ በሉ መደምደሚያ ማለት ነው። አይዟችሁ የሚሊኒየሙ ማብቂያ 1000 ዓመት ማለት ሚሊኒየም ሊሆን ይችላል። we don't know ወይ እንዳውም ግሪኩ ቃል አነስ የሚለው ሚሊኒየም የሚል ትርጉም ይኖረዋል። ስለዚህ 1000 ዓመት ሲያበቃ ምን ይሆናል? ከ1000 ዓመት ቀጥሎ ምን ይሆናል? ባጭሩ ወይም ደግሞ የሚሊኒየሙን እንደማ ማለት እንችላለን። እሺ አሁን በደንብ በተከታተሉኝ። ዋና የመዳናችን ምስጢር ከዚህ ቀጥሎ ባለው ውስጥ ይሆናል። አዳምጡኝ። እንቅልፍ ካስቸገራችሁ መቆም ፈቅጄላችኋለሁ። መንቀሳቀስ እዚሁ እያዳመጣችሁ ማለት ነው። ከ5 ነገሮችን አቀርባለሁ፣ ትልቅ ነገሮችን። አንደኛ ከ1000 ዓመት መንግስት ቀጥሎ ሰይጣን ይፈታል። ለምን ደግሞ ይፈታል? ይሄ ጠላታችን ራዕይ ምዕራፍ 20 ቁጥር 3 ላይ ምን ይላል? 1000 ዓመት እስኪፈጸም ድረስ በራሱ ዘግቶ አኖረበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። እንደገና ደግሞ ይፈታል። ተፈቶስ የሚገርም ነገር ሰይጣን ሲፈታ ከ1000 ዓመት መንግስት በኋላ ማለት ነው ተፈቶ ምን ያደርጋል? እንደገና አመጽ ይጀምራል፣ ጦርነት ይጀምራል። ይሄው የዚህ ሁሉ ጦርነት እኮ ተመልከታው። የአፍሪካ የአውሮፓ መስራቹ ነው፣ የኤሽያ የሰው ልጆች መስራቹ ነው። ይሄ ሁሉ አንቀሳቃሽ እሱ ነው እኮ። ልክ 1000 ዓመት ሲፈጸም ይፈታና ብዙ ሰዎችን ማሳት ይጀምራል። ብዙ ሰዎችን ያስትና ለጦርነት ያዘጋጅና ኢየሩሳሌምን ይከባታል። አያችሁ የቱ ጋር ነው የምናገረው? ይሄን ራዕይ ምዕራፍ 20 እነማን ነው ደግሞ ሚስቱ? አሁን ማንን ነው የሚያስተው ሰውዬ? ይሄ አጅሬ ጠላት። ራዕይ ምዕራፍ 20 ከ7 እስከ 10 እንዲህ ይላል። 1000 ዓመት ሲፈጸም ሰይጣን ከእሳቱ ይፈታል። ቅድም ታስሮ ይፈታል፣ ይፈቀለታል እንዲፈታ ማለት ነው። በአራቱም በምድር ማዕዘናት ያሉትን አሕዛብን ጎግና ማጎግን እንዲያስታቸው ለሰልፍ እንዲያስከታቸው ይወጣል። ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል። ስንት እንደሆኑ ስንት ሚሊዮን ነው ኔቶ ያዘጋጀው ወይም አሜሪካ ያዘጋጀው ወይም ደግሞ ራሻ ብራዚል ብሪክስ ያዘጋጀው አይባልም። ቁጥራቸው እንደ ባህር አሸዋ ነው ይላል። የሰው ብዛት ለጦርነት ለሰልፍም እንዲያስከታቸው ያወጣቸዋል። ከዛስ
ወደ ምድር ስፋት ወጡ። ከዛስ የቅዱሳንም ሰፈርና የተወደደችውን ከተማ ከበቡ ይላል። ሺህ ዓመት መንግስት ጌታ ኢየሱስ ኢየሩሳሌምን ማዕከላዊ አድርጎ ዓለምን ነው የሚያስተዳድረው። አሁን ያለችን ኢየሩሳሌም ማለት ነው። አሁን ያለችን ኢየሩሳሌም። ስለዚህ እቺን ከተማ ይከባታል። ከቦስ ጦርነት ሊከፍት ነው። ግን ትልቁ እግረ መንገድ ነገር ልንገራቸው። እነማን የሚያስታቸው አሁን ደግሞ ተወጥቶ ምድር ሁሉ እግዚአብሔርን ማወቅ ትሞላለች። ሰይጣን የለም፣ ሰው ሁሉ እግዚአብሔርን ያመልካል። ማን ነው ከሃዲ? ማን ነው ከሃዲ? ማንም። የሚገርም ነገር ይሄ ሰይጣን ከሺህ ዓመት መንግስት በኋላ ተፈቶ የሚያገኛቸው ማን እንደሆነ ነገራችሁ። በሺህ ዓመት መንግስት ጊዜ ተወልደው በውሸት አምልኮ የሚመላለሱ ለስሙ ይዘምራሉ፣ ቤተክርስቲያን ተመተው ይዘምራሉ፣ ኢየሱስ ጌታ ነው ይላሉ። ልባቸው ግን ያልተለወጠ በዓለም ውስጥ ያለ አዳማዊ ባህሪ ያለባቸው እነዚህን ነው የሚያገኛቸው ተፈተው። ጥንቃቄ፣ ማስጠንቀቂያ ለእናንተ ማስጠንቀቂያ። ልጄ ሆይ ልብህን ስጠኝ ያለ እግዚአብሔር። ዛሬም በጌታ ቤት እየተመላለስ ልባችን በሙሉ ልብ የማናመልክ ሰዎች፣ በሙሉ ልብ የማንጸልይ፣ በሙሉ ልብ እንዲህ እስኪ ልሞክር እስኪ እንደዚህ እያለከስክ የምትሄድ ሰው ተጠንቀቅ። ለአውሬው እንዳትገለጥ ሰይጣን። ልክ ሰይጣን ሲፈታን እኛማ ትንሳካለን። ሌሎችንም አገኛቸው። እነማንም አገኛቸው። በሺህ ዓመት መንግስት ጊዜ የተወለዱ ልጆች አሉ። እነዚህ አዳም ናቸው። አዳምም አለ። እነዚህ በውሸት አምልኮ የሚመላለሱትን ያገኛቸዋል። ለዚህ ነው የአምልኮ መልክ አላቸው። ዛሬም ጳውሎስ ምለው ዓለም ጢሞቴዎስ ላይ ትናንትና ያየነው የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። መንፈስ ቅዱስን ይክዳሉ፣ ቅድስናን ይክዳሉ። እናንተ ደግሞ ውሃ ቀጠነ ትላላችሁ ይላሉ። እንደዚህ አይነት ሰዎችን ነው የሚያገኘው። ከወለመካ ጋራ፣ ከዘረኝነት፣ ከፖለቲካዊነት፣ ከስጋዊነት፣ ከወለመካ ጋራ ጌታን የሚያመልኩ እነዚህ ነው የሚያገኛቸው። ያገኛቸው አለባቸው። በጣም መጠንቀቅ አለብን። ስለዚህ ያገኛቸው ይላል። ዋው! እንዲያውም ምንድነው የሚለው? ጎግና ማጎግ ይላል። እሺ፣ ከዛ ጦርነቱ እንዴት ሆነ? እናንብበው አብረን። ወደ ቁጥር 9 እንሂድ። ራዕይ ምዕራፍ 20 ማለት ነው። ከኔ ጋር ናችሁ? እሺ። ወደ ምድርም ስፋት ወጡ፣ የቅዱሳን ሰፈርና የተወደደችውን ከተማ ከበቡ። ከዛ ጦርነቱ ጀምር ነው። ልግን ምን ሆነ ይላል? እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ለምን ያሳታቸውም ዲያብሎስ አውሬውና ሰይጣን የሚወዳሉበት ወደ እሳቱና ወደ ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። እሳት ወዲያው ከሰማይ ወርዶ በላቻቸው። የድሮ የአናሲሞስ ኦሮምኛ ምን እንደምንጠራችሁ አብድ ሰሚራ ወይ ጠብ ሳንጎዴ የአዲሱ ትርጉም አዲሱ ኦሮምኛ ግን እንደዚህ አይደለም። የድሮ ትርጉም እኔ እንደማን አብድ ቡቴ ጠብ ይላል። ትክክለኛ ነገር። በአንድ ጊዜ እሳት ከሰማይ ወርዳ ምድር አረገቻቸው። ወደ ሄዱ ወደ ገሃነመ እሳት ይላል። በቃ ጎግና ማጎግ በመጽሐፍ ቅዱስ ውስጥ ይኸውላችሁ ሁለት ቦታ ነው ጎግና ማጎግ ያለው። የብሉይ ኪዳን ጎግና ማጎግ፣ የአዲስ ኪዳን ጎግና ማጎግ አለ። የብሉይ ኪዳን ጎግና ማጎግ ሕዝቅኤል ምዕራፍ 38 እና 39 ላይ ነው ያለው። ጎግ ማለት የጦሩ መሪ ማለት ነው፣ ገዢ ማለት ነው። ማጎግ ማለት የሰራዊቱ ተከታይ ማለት ነው። በሕዝቅኤል ላይ ያሉት ጎግና ማጎግ በአርማጌዶን ጦርነት ከሺህ ዓመት መንግስት በፊት ነው የሚጠፉት። በራእይ ላይ ያለው ጎግና ማጎግ ከሺህ ዓመት መንግስት በኋላ አሁን ነው። እንግዲህ አሁን ሺህ ዓመት ሲፈታ ጎግና ማጎግ አስከታቸው ይላል፣ እንደ ባህር አሸዋ ናቸው ይላል። በአንድ ጊዜ ዋጠቻቸው፣ እሳት ከሰማይ ወርዳ ይላል። ወደ እሳት ባህር ይገባል ሰይጣን ከነ ተከታዮቹ ማለት ነው። በቃ አለቀለት። this is the end of the devil ያልቅለታል ወዲያው። ሁለተኛ ብሎ አሁን ሁለተኛ 5 ነገሮችን የምነግራችሁ አልኳችሁ። አንደኛ ምንድነው? ሰይጣን ይፈታል። ሁለተኛ በሉ። ሁለተኛ እስኪ አንድ ጊዜ ብድግ በሉ። አንድ ጊዜ ብድግ በሉ። ቀጥሎ የምናየውን ነገር ሚስ እንዳታርጉ ስለፈለኩ ነው፣ እንዳይደክማችሁ። ልብሳችሁ ወለቅ አርጉ፣ ግድ የለም ወለቅ አርጉ። እንቀመጣለን። ሂዱ አላልኩም፣ እንቀመጣለን። እሺ። ሁለተኛ ወዲያው የነጭ ዙፋን ፍርድ ይሆናል በሉ። ወዲያው የነጭ ዙፋን ፍርድ ይሆናል። ራዕይ ምዕራፍ 20 ቁጥር 11 እስከ 15 ታላቅና ነጭ ዙፋን በእርሱ ላይ የተቀመጠውን አየሁ።
ምድርም ሰማይና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንም ታናሾችና ታላቆች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን ከመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህር በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦል በእርሱ ዘንድ ያሉትን ሙታን ሰጡ። ለእያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህ የእሳት ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላል። አቤት 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 አቤት! ይሄ አጠቃላይ የመጽሐፋችን ቁልፍ የሕይወት ትርጉም እዚህ ውስጥ ነው ያለው። ልክ ሰይጣን አመጽ እንደሰራ ሺህ ዓመት ሲፈጸም ወዲያው ምን ሆነ ይላል? ወዲያው ነጭ ዙፋን በሰማይ ላይ ይታያል። ብቅ ይላል። በነጭ ዙፋን ላይ የተቀመጠው ጌታ ኢየሱስ ነው። ከዛስ ልክ ጌታ በነጭ ዙፋን ላይ ተቀምጦ ሲገለጥ ይሄ ሰማይና ምድር ከፊቱ ይሸሻሉ ይላል። ይሄ ምድር ይሄ ሰው ልጅ ሰራ ቦይንጉ እንትናምና አውሮፕላኑ ፎቁ ጠቅላላ በሙሉ የምታየው በሙሉ ሰማይም ምድርም በዚህ ነጭ ጌታ ፊት መቆም አይችልም። ለምን እንደታውቃላችሁ? ሰማይና ምድር በኃጢአት ስለተበከሉ ነው። ይሄው ሳትራቴ እንቅስቃሴ ያልሞላም ሰማይ ምድርማ ይሄው ጦርነት፣ ዝሙት፣ ደም መፋሰስ ሞላባት። ይሄ በነጭ ዙፋን ጌታ ፊት ልትቆም አትችልም። አሁን በኃጢአት ያልተበከለው አንድ ነገር ብቻ ነው። በእግዚአብሔር በኃጢአት ያልተበከለው የእግዚአብሔር ዙፋን ብቻ ነው። እሱንም ትንሽ በትዕቢት ልበክለው ልዑሉ ልመሰል ስል ወደ ምድር ጣለው ይላል። ልዑሉን ልትመሰል ትዕቢት ጣለው ይላል። ስለዚህ የእግዚአብሔር ዙፋን ብቻ ነው ተበከለው። ታዲያ በዚህ ዙፋን ላይ ተቀምጦ ጌታ ብቅ ስል ሰማይም ምድርም ከፊቱ ሸሹ ይላል። ቆይ እናንተ ሰማይ ምድር ጠብቁ ወይተ ምኒት ይባላሉ። ከመሸሻችሁ በፊት ምን መሆን አለበት? ከመሸሻችሁ በፊት መጽሐፍት ይከፈታል። ከዛስ ከመሸሻችሁ ከመሄዳችሁ በፊት ሲኦል ሆይ በአንተ ዘንድ ያለ ሙታን አቅርቢ፣ ቶሎ አቅርቢ። የሚገርም ነገር ነው። በነገራችን ላይ አሁን ነው ኃጢአተኞች ከሞት የሚነሱት። በንጥቀት ጊዜም አይደለም፣ በሺህ ዓመት መንግስት ጊዜም አይደለም። ከሺህ ዓመት በኋላ በነጭ ዙፋን ፍርድ ላይ ሲቀር ልክ ሲኦል በእርሱ ዘንድ ያለችውን ሙታን ትሰጣለች። አያችሁ፣ አሁን ሰው ሲሞት ወዴት ነው የሚሄደው? በጌታ ካመነ ገነት ይገባል። ገነት ነው የሚሄደው። ካላመነስ የት ነው የሚሄደው? ሲኦል ጊዜያዊ የኃጢአተኞች መቆያ ቦታ ነች፣ እስር ቤት ነች። ጉዞ ፍታ ቢደረግ ሰው ዱዓ ቢደረግ ሰው ፑርጋቶሪ ካቶሊክ ፑርጋቶሪ ይላል። ኦርቶዶክስ ደግሞ ተስካር ነፍስ ፍታው ነፍስ ማር ትምራለህ። የሞትና የሲኦል ቁልፍ እኮ በእጁ ነው ያለው። በጌታ እኮ ወረደ፣ ከሲኦልም ቁልፉን ከእጁ ተረከበ። ስለዚህ ሰዎች አሁን ኃጢአት ሲሰሩ በኃጢአታቸው ሲሞቱ ወዴት ይሄዳሉ? ወደ ሲኦል ይሄዳሉ። እና ሲኦል የረፍት ቦታ ነው። ንገሩኝ እስኪ ባካችሁ፣ ማንም ነው የረፍት ቦታ ነው? ይኸውላችሁ ወገኖቼ፣ ከሲኦል ይወጡና ወዴት ይሄዳሉ? እንደገና ከሲኦል ወደሚበልጠው እሳት ደግሞ አለ። ምን? ገሃነመ እሳት የሚባል አለ። እስከ ዛሬ ድረስ ገሃነመ እሳት አልተከፈተም። እስከ ዛሬ ድረስ ገሃነመ እሳት ማለት ትሎቹ የማንቀላፉ እሳቱ የማይበርድ ሰው እየተሰቃየ እዛ የሚኖር ማለት ነው። አሁን ሲኦልም ቃጠሎ ነው። እዛ ቃጠሎ ውስጥ በነገራችን ላይ አልዓዛርና ባለጸጋው የሞቱት ትዝ ይላችኋል? ትዝ ብላችሁ እስኪ አምባችኋል? ስለ አልዓዛር ምን አለ ባለጸጋ? በአብርሃም እቅፍ ሲመላለስ አልዓዛር ከአብርሃም ተቃጠልኩ። ምንድነው? አልዓዛር ላክልኝ። ምን እንዲያደርግ? ሲኦል ውስጥ የተቃጠለ ሰውየው ምን እንዲያደርግልህ? ትንሽ ምላሽን ትንሽ ውሃ ጠብ እንዲያደርግልኝ አለ አይደል? እኔ ያንን ክፍል ሳነብ በጣም ገረመኝ። እቺ ምላስ እዚህም ታማለች፣ ትሳደባለች፣ እዛም የበለጠ ምንበርታባት ሰው አይደል? ሰውየው ወይኔ አይኔን፣ ወይኔ እግሬን፣ ወይኔ እጄን፣ ወይኔ ምናምን አይልም እንዴ? ወይኔ ጆሮዬን አይልም እንዴ? ወይኔ ምላሴን፣ ትንሽ ምላሴን ጠብ እንዲያደርግልኝ አለ። አይሆንም፣ እዛ ዋጋህን ተቀበል። አላዛው ዳንተ ልመጣ አይችልም። ተቃጠል። ወይ አያችሁ፣ ሰዎች ዛሬ ጌታን ሳይቀበሉ ዳግም ሳይወለዱ እሺ እንዴት ይሄዳሉ? ላንብብላችሁ።
ያንብብላችሁ አሁን ላንብብላችሁ እንዴት ነው ጌታ ኢየሱስ ክርስቶስ በነጭ ዙፋን ላይ ተቀምጦ ሲገለጥ ሁለት አይነት መጽሐፍ ይመጣል። መጽሐፍትም ይላል ቁጥር 12 መጽሐፍትም ተከፈቱ ሌላ መጽሐፍም ተከፈተ። ሁለት አይነት መጽሐፍ አለ። መጽሐፍትም ተረደለው ቶፕቡክ ብዙ መጽሐፍቶች አሉ ማለት ነው። መጽሐፍት ለምን ሆነ? እያንዳንዳችን የምንሰራው ስራ ሁሉ ይመዘገባል። በነገራችን ላይ ታውቃላችሁ የምናደርገው ነገር እኮ የማይታወቅ መላእክቶች ካጠገባችን ነው ይመዘገባሉ። ስለዚህ ነው ንስሐ የሚያስፈልገን። ስለዚህ ነው መታጠብ የሚያስፈልገን። ስለዚህ ነው ጌታ በከንቱ ተናግሬ ሆነ ተሳስቼ ከሆነ ምሕረት አድርግልኝ እኛ ደግሞ ምን ተጣው ማለት ነው። ስለዚህ መጽሐፍት መጡ። ብዙ መጽሐፍቶች መጣናል። መጽሐፍት ለምን መጣ? አሁን ሰዎች ከሲኦል ሲቃጠሉ ዛሬ ይቀጥላሉ። ሺህ ዓመት ሚሊዮን ይቀጥላሉ። ጌታን ስለ ባለማመናቸው እዛ እንደሄዱ ያውቃሉ፣ ይሸቃያሉ። ከዛ ጌታ ፊት ብቅ ይላሉ። ሲኦል በእርሱ ዘንድ ያለች ሙታን ሰጥ ይችላል። ከዛ ሲመጡ ጌታ ሆይ ይቅር በለን እንደው አንተን ባለማመናችን እዚህ መተናል ይላሉ። መጽሐፍት ተከፈተላቸው። መጽሐፍቱ ምንድነው? መልካም ስራቸውን ይገልጣል። ይኸውላችሁ እኔ እኮ ዓርብ ሮብን ነበር ሳስቀድስ ነበረ፣ ሲጾም ነበረ፣ ውዳዴ ጾም እንደምታውቀው ረመዳን ጾም ሃይማኖተኛ አድርጌ በእንትን ቀርቼ እንትን ብዙ ነገር ሰርቼ ደሃረንቼ ተመዝግቦልሃል እዚህ ጋር። ልክ ነህ። እያንዳንዱ የሰው ልጅ ቢሊየን ቢሆን መዝገብ አለው፣ መጽሐፍ አለው፣ ተመዝግቦላችኋልና ይሄ ይቀመጥ። ሌላ መጽሐፍ መጣ ይላል። ሌላ መጽሐፍም ተከፈተ እርሱም የሕይወት መጽሐፍ ነው። ዋው! እርሱም የሕይወት መጽሐፍ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 29 በሕይወት መዝገብ ላይ ስማችሁ ተጻፈ ደስ ይበላችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 29 እና 24 ይላል። ቁጥር 24 ቃል የሚሰማ ያላገኘ የሚያምን ዘላለም ሕይወት ከሞት ወደ ሕይወት ተሻገረ ይላል። ቁጥር 29 በመቃብር ያሉት ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ላደረጉ ለፍርድ ትንሣኤ ይወጣልና በዚህ አትደነቁ ይላል። ከዛ በኋላ አንድ መጽሐፍ መጣና አዝናለሁ ስማችሁ በዚህ መጽሐፍ ላይ የለም ይላቸዋል ጌታ። ሃይማኖት ጠብቄ 80 ዓመት ሙሉ እንደዚህ ድርጅቴ ብዙ እናቴ አባቴ ሃይማኖት ምንም መልካም ነገር ሰርቼ እኔም ማንም ሰው ድንበር አልገፋው አካባቢ ሁሉ ይመሰክርልኛል መልካምነቴ። እዚህ መጽሐፍ ላይ ስም የለም። እዚህ መጽሐፍ ላይ ስም የለም። ለዚህ ነው የሕይወት መጽሐፍ ያለው። አይቼው ዛሬ እኔና እናንተ የምንቀልበት ይሄ ክርስትና ተመልከቱ እንዴት እንደመጣው። ከሲኦል ወጥተው ከሲኦል ሲቃጠሉ ወጥተው እንደገና ከሲኦል ወደሚበልጠው እሳት ብርታት 100 እጥፍ ወደሚበልጠው ገሃነም ደግሞ ይጣላሉ። ተጣሉ። በሕይወት መጽሐፍ ቁጥር 5 በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣሉ። ከዘላለም እስከ ዘላለም 10 ሚሊዮን ይሁን እሺ 100 ሚሊዮን ይሁን 100 ሚሊዮን ዓመት ተቃጥሎ 100 ሚሊዮን ዓመት ተፈጽሞ ብቅ ሲሉ አሁንም አልጀመሩትም። ወዮ ዘላለም ነው። ጌታ ኢየሱስ ክርስቶስ እንዴት እንዳዳነን ታውቃላችሁ ወገኖች? ያደረኩላችሁን ታስተውላላችሁ አለ ጌታ። አንዳንድ ጊዜ አልረዳኝም፣ አልፈወሰኝም፣ ትዳሬን፣ ጨርቄን፣ ማቄን ምን አድርጌ ማገለግለው ትላለህ። ከሲኦል ወጥተው ሰዎች ወደ ገሃነመ እሳት ይገባሉ። ወገኖቼ የሲኦል ብርታት ቀላል እንዳይመስላችሁ። ያ ይታየዋል። የጌታ ኢየሱስ ክርስቶስ እንዴት እንዳዳነን የሚያስለቅሰን ዛሬ ጨርቄን ማቄን ብዬ ለዓለም ዙሪያ እስከሚሞት ድረስ ወይ ኢየሱስ አንገቴን ተቆርጦ እንኳን ቆርጥ የሚያሰኘው ወገኖቼ በሕይወት መዝገብ ላይ ስማችን መጻፉ ነው። ያ ይታየው ይሆን ብዬ አስባለሁ ጌታ። ዛሬ ብዙ ሰው ቸርችና አይመጣም፣ ይርቀኛል፣ አልችልም፣ አላገለግልም፣ እንትነን ጨርቄ ማቄን ወገቤን ይላል። ጌታ ኢየሱስ ክርስቶስ ግን ታውቃለህ ስላንተ ኃጢአት ስትል ጌታ ኢየሱስ ለዛ ነው በጲላጦስ ፊት ቀርቦ ፍርድ በወረዱበት ጊዜ 40 ሲገርፍ ጌታ እኔን ከዛ ሲኦል ለማዳን ከሲኦል ወጥቼ ገሃነመ እሳት እንዳልሄድ በነጭ ዙፋን ፊት እንዳልቀርብ እኔ አንድ ጊዜ ቁጭ ብዬ ለመጀመሪያ ጊዜ ይሄ ቃል ሲገለጥ ሳነበው 8ኛ ክፍል በነበሩ ጊዜ የሞተች እናቴ ትዝ አለችኝ። ጌታን ሳትቀበል ነው የሞተችው። ወይኔ ያልኩት ምን ላድርግ? እዛ እናትና አባት የለም ግን ምን ያደርጋል? ቅቤ በቃ ተቀለጠ።
ለካ ጌታን ሳይቀበሉ ስማቸው በሕይወት መዝገብ ላይ ሳይጻፍ እዛ ሲኦል የሚገቡ ሰዎች ከዕለታት አንድ ቀን ከሲኦል ወጥተው ፑርጋቶሪ የለም፣ ነፍስ ፍታት የለም፣ ጉዞ ፍታት የለም፣ ወደ ገሃነመ እሳት ይገባሉ። አንዳንዴ ቁጭ ብዬ ሳስበው ጌታ ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት እኛን ከነጭ ዙፋን ፍርድ እንዳንቀርብ ያደረገን ነገር ትዝላችኋል ወገኖቼ? እኔ አሁን በእውነቱ ከሆነ 40 ግርፋት እሺ ሌሎች ሁሉ ይገረፋሉ፣ ምንም አይደለም። በቄሳር ዘመን ሰው ሁሉ ይገረፋል። 40 ግርፋት ተገርፎ ደም በደም ተተልትሎ ጌታዬ ስለ ሙሉ ዓለም ስለኔ ኃጢአት ብሎ ከዛስ እርጥብ እንጨት ተሸከማሉት። እሺ ብሎ ተሸከመ ጌታ ስላንተ ኃጢአት። አንተ የምትቀልደው ዛሬ አናገለግልም አናመልክም እኮ እንደሚገባ አልኖርለትም። ይህ ስቃዩን እስኪያስቡ እዛ ሲኦልስ ገሃነም ውስጥ እንዳንገባ በሕይወት መጽሐፍ ላይ ስማችን እንዲጻፍ ብሎ ጌታ ያደረገው ነገር። ከዛስ መስቀሉን ተሸክሞ ጎልጎታ ተራራ እዛ ነው ያለቀስኩት እኔ ዛሬ 3 ዓመት እንጂ ለካ ይሄ ነው እንዴ ያነበብኩት ለካ 40 ዓመት እዚህ ነው እንዴ ጌታ ያቃተው ጸልዩልኝ አግዙኝ ያለው እዚህ ነው እንዴ? ወይኔ ጌታዬ እባክህ እስከ ሞት ድረስ አንተን ላለይ ያልኩበት ጊዜ ወገኖቼ አቅቶት ሲደፋ የሮማ ወታደር ስላንተ እዛ ክቡር ዘበኛ ጫማ ሲመታው ሲደፋ ሲቀና ጎልጎታ ሲደርስ እዛ ምስማር እዚሁ ሲገባ ስምህን አስገባ እባክህ ሙሉ ዓለም አንተ እዛ ሲኦል እንዳትሄድ ወደ ገሃነመ እሳት ነጩ ፍርድ ጋር እንዳትሄድ አንቺ አንተ እያንዳንዳችን ያ ሁሉ አልበቃ ብሎ የቅድሞ ግርፋት የሮማ ወታደር በእግራቸው ከዛ አክብሮ ሲሉበት መዳናችንን ለቀላል ነገር ተወጥራላችሁ ወገኖቼ። ከዛ ደግሞ ሲሰቃይ ጌታ 3 ሰዓት ሙሉ እዛ ሲንጠለጠል ሲከብደው ተጠማው። በጣም ተቃጠለ። ያቃጥላል በነገራችን ላይ ምክንያቱም ብረት ነው ምስማር ነው ያቃጥለዋል። ደሙ ይፈሳል። ደሙ ቅድም ጀምሮ በግርፋቱ ጊዜ እዛ ጎልጎታ ተራራ ሲደርስማ ከዛስ ተጠማው አለ። ማን ነው ውሃ የሚጠይቀው? ጠላቶቹን ነው እኮ። ተጠማው ስላቸው ሆምጣጤ ሰጡት፣ ሰፍሪክ ሰጡት። ጌታዬ ምንድነው እሱ ሆምጣጤ? አነስቴጂያ ነው እኮ ሰጡት ይላል። በእንትኑ ላይ ለመጭመቅ ሞከሩ ይላል። አልቀበልም አለ። ወዮ ገሃነመ እሳት እንዳልገባ እኔ ከሲኦል ወጥቼ ገሃነመ እሳት እንዳልገባ እኔ እንዳይፈርድብኝ ብሎ አንተ ስለኛ ኃጢአት አልቀበልም አለ ጌታ። ሆምጣጤውን አንስቴጂያውን አልቀበልም አለ። ነው አትቀበልም? አንድ ወታደር ጦሩን አነሳና በግራ ጎኑ ላይ ሻቀበት ይላል። ያኔ ነው ጌታ ኤሎሄ ኤሎሄ ላማ ሰበክታኒ ለምን ተውከኝ አለ። ወገኔ እስኪ አንድ ጊዜ ሁላችንም እናስበው። አባት ከልጁ ፊቱን አዞረ። ለምን ተውከኝ አባቴ? ለምን ተውከኝ? አቃተኝ። አሁን አቃተው ስላንተ ኃጢአት እንዴት ስቃየልኝ ጌታ እንዴት ችላ ትለዋለህ? እንዴት ታገለግለው? እንዴት እርምጃ አትወስድም? እንዴት ምንም አትልም? እስኪ ሁላችንም ቆመን እንጸልያለን። ከዚህ በኋላ ቃል ኪዳን የጸሎት እንድንጸልይ በጌታ ፍቅር ጠይቃቸዋለሁ። ለካ የዙፋን ፍርድ ጋር እንዳንደርስ ብሎ ነው ጌታ ከሲኦል ወጥተው ሰዎች ወደ ገሃነመ እሳት ይሄዳሉ። ሁሉም ሰው ስለራሱ ይጸልይ። ይቺ ደቂቃ ሁላችንም እናንተ የምትቀሩ ሰዎች ለራሳችሁ ጸልዩ። ባይቀዳ ምንም አለም ለራሳችሁ ጸልዩ። ለራሳችሁ አልቅሱ። እናንተ ኢየሩሳሌም ሴቶች አለ ጌታ ለራሳችሁ አልቅሱ። አንተ ዮሐንስ ሂድ እባክህ ለራስህ አልቅስ። አንተ ራስህን አድን። ጌታ ሆይ አባት ሆይ ስላዳንከኝ ምናልባት ንስሐ ያልገባችሁ ሰዎች ብትኖሩ ምናልባት ጌታን ያልተቀበላችሁ ሰዎች ብትኖሩ ባካችሁ በዚህ ሰዓት እንድትወስኑ በጌታ ፍቅር ጠይቃለሁ። በዚህ ቦታ አለ እኔ ስሜ በሕይወት መዝገብ ላይ መጻፉን አላውቅም የሚል ሰው አለ? እጅ ምልክት አሳየኝ። ስሜ በሕይወት መዝገብ ላይ መጻፉን እርግጠኛ አይደለሁም የምትል ሰው፣ ዳግም ነው አላውቅም የምትል ሰው እጅ ምልክት አሳየኝ። ካለ ጸልይልሃለሁ። ይህ ጊዜ ሰዓቱ ያንተ ነው ወንድሜ፣ ያንቺ ነው እህቴ። የማምለጫ ሰዓት አሁን ነው። ምናልባትም ደግሞ በጌታ ቤት ኖር ያለው አውቃለሁ የምትሉ ነገር ግን በተለያየ ምክንያት የምትመላለሱ ጌታ ለማምለክ ያቃታችሁ ክርስትና እንደቀላል ነገር አድርጋችሁ በማይረባ ነገር ሰዎች እባካችሁ ዛሬ ወስኑ በጌታ ፊት። ለካ ጌታ ይሄን ነው ያረክልኝ። ባይፈውሰኝ አሁን ታምሜ ልጅ ባይሰጠኝስ፣ ትዳር ባይሰጠኝስ፣ ኑሮ ባይሳካስ፣ ይሄ ምድራዊ ነገር ምንም ባይሆንስ አይበቃም?
ጌታ በመስቀል ላይ ያደረገልኝ ነገር አይበቃም? ብቁ ነው። ከበቂም በላይ ነው። ከበቂም በላይ ነው። አኖስኒሱ ያጎፍታ አኖስኒሱ ያየሱ ነቢተቴ ታዲገኬቲን ብልሶሜራ መቃኬቲን አኖስኒሱ ያአባ አኖስኒሱ ያጎፍታ አኖስኒሱ ያኢየሱስ ነቢተቴ ታዲገኬቲን ብልሶሜራ መቃኬቲን አኖስኒሱ አልተውም ጌታዬ በሉ። እጃችሁን ዘርጉ። አልተውም ጌታዬ፣ ከዚህ በኋላ አመልካለሁ፣ ከዚህ በኋላ አገለግላለሁ በሉ። ባካችሁ የአባቴ ልጆች ባካችሁ ተው። አሁን እንጸልይ። የጸሎት ጊዜ ነው። እንጸልይ፣ ወደ ጌታ እንጸልይ። ሁሉም ሰው ወደ ራሱ ወደ አምላኩ ፊት እንጸልይ። ጌታ ይባርክሽ። ልጸልይልሽ። አማርኛ ትችያለሽ? እሺ፣ ከኔ ጋራ አይንሽን ጨፍኛ እንዲህ በይ። ጌታ እግዚአብሔር ሆይ በይ፣ አመሰግናለሁ፣ አከብራለሁ። እኔ ኃጢአተኛ ነኝ። ጌታ ኢየሱስ ሆይ ስለ ኃጢአቴ የሞትክልኝ አንተ ነህ። ከዛሬ ጀምሮ ኃጢአት እክዳለሁ፣ ዓለምን እክዳለሁ፣ ሰይጣንን እክዳለሁ። የህይወቴ ጌታ ነህ፣ አዳኝ ነህ። ጌታ ኢየሱስ ሆይ ባንተ አምናለሁ፣ እከተልሃለሁ። ና ወደ ልቤ ግባ፣ ስሜን በሕይወት መዝገብ ላይ ጻፈው። እከተልሃለሁ፣ አምነሃለሁ። በኢየሱስ ስም ጸልይልሻለሁ። አምላኬ መድኃኒቴ ስም እየተባረከ ይሁን። እቺን ነፍስ አዳንካት ጌታ ሆይ ተመስገን። ስምህ ብሩክ ይሁን። አምንጣለህ ተመስገን። በንጹሃን ፊት አልቀርብም ተመስገን። ለዘላለም ያንተ አርጋት ጌታ ሆይ፣ አቁማት ጌታ ሆይ፣ በቤት ትከላት ጌታ ሆይ፣ አሳድጋት ጌታ ሆይ፣ ለንጥቀት አብቃት በኢየሱስ ስም። እልልታና ጭብጨባ ለጌታ ክብር። እሺ በኋላ እንጸልያለን። አንቺ ቁጭ በይ። ሃሌሉያ ሃሌሉያ። እስኪ ባካችሁ በተለያየ መንገድ አንዴ ገባ፣ አንዴ ወጣ፣ አንዴ ወደ ጌታ መጠጋት፣ አንዴ መራቅ፣ እንዲህ አይነት ነገር አያስኬድም። ያደረኩላችሁን አስተዋላችሁ? ከተአምሩ በላይ ስማችሁ በሕይወት መዝገብ ላይ ስለጻፈ ሕይወት መዝገብ ላይ ስማቸው የሌሉ በሙሉ ሺህ ጊዜ ሺህ ጳጳስ ሳይንቲስት ይሁን ወደ ገሃነም ነው የሚሄደው። ሕይወታችሁ ስማችሁ በሕይወት መዝገብ ላይ የለም አለ ጌታ። ይሄን ጌታ እንዴት አድርጌ ነው የማመልከው? እንዴት አድርጌ ነው የማገለግለው? ከዛ እሳት ያዳነኝን ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትዝ ይለኛል የመስቀል እግሩ ያደረገልኝ ውለታ ሁሉ ትዝ ይለኛል። በሉ እስኪ ትዝ ይለኛል ያ መድኔ በመስቀል ላይ የሞተው ስለኔ ትዝ ይለኛል የመስቀል እግሩ ያደረገልኝ ውለታ ሁሉ ትዝ ይለኛል በመስቀል ላይ የሞተው ስለኔ ትዝ ይለኛል የመስቀል ፍቅሩ ያደረገልኝ ማንም የጥፋት ልጅ እንዳይሆን ጌታ ስምህ ብሩክ ይሁን። ቀኝ እጃችሁን ዘርጉና አብረን የቃል ኪዳን ጸሎት እንጸልያለን። ቆመን ጌታ ሆይ በሉ እስኪ። ጌታ ኢየሱስ ሆይ ስለዚህ ታላቅ ፍቅር አመሰግንሃለሁ። እጃችሁን ያዝ። ዛሬ የቃል ኪዳን ጸሎት ነው። የናዝሬቱ ኢየሱስ በሉት። ከዚህ ቀን ጀምሮ አልበድልህም። እንደ ጴጥሮስ እወስናለሁ፣ እከተልሃለሁ፣ አገለግልሃለሁ፣ አመልክሃለሁ። ለዓለም እጄን አልሰጥም፣
አላጉረመርምም። ሁለንተናዬን ላንተ ሰጣለሁ። ካለሁበት ኃጢአት፣ ከስጋዊነት፣ ከወገናዊነት አውጣኝ። ዛሬ ለመንግስት አብቃኝ። ጌታዬ ሆይ እጄን ያዘኝ። ቃል ኪዳኔን እንዳከብር ጸጋህን አብዛልኝ፣ ኃይልን አብዛልኝ። እስከ መጨረሻ ድረስ ባንተ ቤት እንዲቆም፣ ባንተ እንዲጸና፣ መስቀልን እንዳስበው እርዳኝ። አሜን። ጌታ ይርዳችሁ። እግዚአብሔር ሆይ እርዳን፣ እኔንም እርዳኝ፣ ወገኖችንም እርዳቸው። በኢየሱስ ስም እስከ መጨረሻ የሚጸና ይብልሃልና እስከ መጨረሻ እንድንጸና ጸጋህን አብዛልን። ተመስገን። በኢየሱስ ስም እንቀመጣለን። ክብር ለጌታ ይሁን። እንኳን ደስ አለሽ እህታችን፣ እንኳን ደስ አለሽ። ቀላል ነው መስላችሁ? ሲኦል ምን ይመስላል? ከሲኦል ወጥቶ እኔ አንድ ጊዜ ነጆ የሚባል ወንድም ግዝሽ ያውቃል። 7ኛ ዓመት ላይ ጥርሴን አመመኝ። ሌሊቱን ሙሉ ወገኖች በከሰል እንትን ያደረኩ በቃ እየተሰቃየ አደርኩና በነጋታው ሳይነጋ ሚሽን ክሊኒክ የሚባል ነገር አለ። ሚሽን በአውሮፓ ክሊኒክ መካነ ኢየሱስ ያላቸውና ሚሽን ሄድኩኝ ጧት። እዛ ሲሄድ ሐኪም ቤት ሲሄድ ሶሪ ሙሉ ዓለም አሉኝ። ምን ነው? የደርግ ዘመን ነው፣ ከባድ ነው። ግንቢ ሆስፒታል ሄደን እንዴት አድርጌ ግንቢ ደርሳለሁ? 75 ኪሎ ሜትር ከነጆ እንዴት አድርጌ ግንቢ ደርሳለሁ? ልሞት ነው ጥርስም የሚያምኝ ያም ንቀሩልኝ። አነስቴዚያ የለም አሉ። አነስቴዚያ አይኖር በብላው እረደኝ። ያው ታውቃላችሁ የጥርስ ነው የሚገባቸው አለ። ኧረ እባክህ ትችላለህ? አዎ እሺ በቃ ምን እናድርግ? ግንቢ ልሂድ ብል መኪና እንዳሁን እንዳይመስላችሁ አንድ ነትሬ ወይም የሆነ አይዙዙ ምናልባት በቀን አንዴ ወይም በሁለት ከተገኘች ነው። ወይም ደግሞ አንድ የሆነ ላንቺን ከአሱሳ መጣ ወደ ግንቢ ሲያል እሱም ከተገኘ ነው። እኔ ሞታለሁ በቃ ነሰጃ ባይኖር እንቀልኛል ባካቸው። እሺ በጣም አዘኑልኝ። በቃ ሴቶች ነሶች አይችሉም። ወንዶች መጡ። ሁለት ሰው እጅ በኩል እጄን ይዛል። ሁለት ሰው በዚህ በኩል ሁለት ሰው ምግላምን ለምን ታውቃለህ? አጋንንት ያለው ሰው ታውቃላችሁ አይደል? አጋንንት ማለት ሳይሆን ይሄ ህመም ማንም ሰው የጥርስ ህመም ነው ሲነቀል ያውም በጉጠት ይዞ ሲያደርግ ማለት እዚህ ጋር 10 ሰው ይዞኛል። ከዛ የሚነቀለው ጀመረ። እንግዲህ አሁን ያንስተያ ሲነቀል ተመልከቱ። ተነቀልኩ። ሲነቀል እንደታውቃላችሁ ጌታ ኢየሱስ እንዲህ አለኝ፣ አስቻለኝ። ጌታ እንዲህ አለኝ፣ ልጄ ሆይ ስላንተ እንዴት ሰቃይቻለሁ። ገሃነመ እሳት ስቃዩ ከዚህ ይበልጣል አለኝ። ዋት አልኩ። እንዲህ ነው እንዴት ሰቃየው ጌታ? በርግጥ ስጋ ስለሚወራጭ ያዙኝ እንጂ እኔ ተመስገን ነበር። ወይኔ ጌታ ተናገረኝ። እስከዚህ ድረስ ነው ሰቃዩ ልጄ። የሲኦል የገሃነመ እሳት ብርታት ከዚህ ህመም ይበልጣል። ወዲያው ወያንስተያ ለሰጡኝ ተንበርክኬ ለዘላለም አገለግላለሁ አልኩ። ግብርና ያባረኝ፣ ደርግ ያባረኝ፣ ቤተሰብ ያባረኝ፣ ለስትሮኝ የጫማ ትርጌ ጌታ አንተና መልካለሁ አገለግላለሁ። አልተውም ጌታ። ወገኖቼ ከሲኦል ወጥተው ስማችሁ በሕይወት መዝገብ ላይ እዚህ ላይ ተጻፈ ይላሉ። ስለዚህ ሲኦል በእርሷ ዘንድ ያለው ሙታን ሰጠችና ከነ ሲኦልም ከነ ሙታንም አንድ ላይ ጠቅለው ወዴት ይሄዳሉ? ወደ ገሃነመ እሳት ተጣሉ ይላሉ። ይሄም ሁለተኛ ሞት ነው። መዝሙር ዳዊት 69:28 ወሰዱ። መዝሙር ዳዊት 69:28 በሕይወት መጽሐፍ ደምስሰኝ። ዘጸአት ምዕራፍ 32 ላይ ዘጸአት 32 ነው። ዘጸአት 32:33 ላይ ሙሴ ከሕይወት መዝገብ ላይ ደምስሰኝ እባክህ ይሄን ሕዝብ ከምትደመስስ እኔ ከሕይወት እንድደምስሳለሁ። ዘጸአት 32:33 ላይ ኖ የበደለኝን ነው የምደመስሰው ጌታ። ዘጸአት 32 የበደለኝን እንዴት ትበድለዋለህ? ጴጥሮስ አልበድለውም። ከዚህ በኋላ ወደ ድሮ ቦታ እሄዳለሁ አለና ከዚህ በኋላ ጌታ ነው እንዴ? አልበድለውም ማለት ወደ ድሮ ስራ፣ ወደ ድሮ ኃጢአት፣ ወደ ድሮ ልምምድ አለማን ሰው ልማድ እንደሚያደርገው ጌታ ከዛ አዳነን። ስሙ የተባረከ ይሁን። አምስት ትልቅ ነጥብ ያለ መልኩ አውዛችሁ አሁን እንጨርሳለን። አንደኛው ምንድነው ያልኩን? the end of millennium የሚሊኒየም ወደም አንደኛው ምንድነው ያልኩን? ሰይጣን ይፈታል ብያለሁ አይደል?
ሁለተኛስ የንጹሃን ፍርድ። ይኸው ያላመኑ ሰዎች ናቸው በንጹሃን ፊት ፍርድ የሚቀርቡት። አማኞች ግን በክርስቶስ ፍርድ ወንበር ፊት የሚቀርቡት። እቺን ሁለቱን ነገር ለይታችሁ ማወቅ አለባችሁ። እኛ ይብሉ ሁላችንም አማኞች በክርስቶስ ፍርድ ወንበር ፊት ነው የምንቀርበው። ሁለተኛ ቆሮንቶስ 5:10 ላይ ክርስቶስ ፍርድ ወንበር ፊት የምንቀርበው ለሽልማት ነው። ያላመኑ በክርስቶስ ያላመኑ በሕይወት መዝገብ ላይ ስማቸው መጽሐፉ ላይ ማለት መጽሐፉ ላይ ስማቸው ያሉ ሰዎች ግን በንጹሃን ፊት ነው የሚቀርበው። ይሄው ራዕይ ምዕራፍ 20 ላይ ይቀርባሉ። ከሲኦል ወጥተው ይቀርባሉ። ምንም አያድንም፣ መልካም ስራ አያድንም፣ ሃይማኖትም አያድንም። አለኝ ኖርኩበት አክስቴ አናይተን ዝርማንዘር ሲዛር ኖ በሕይወት መዝገብ ስምህ ካልተጻፈ እስኪን ነው የምንመሰክረው። ከዚህ በኋላ መስከር አለብን። ከዚህ በኋላ እንደ እብድ ተለፈልፈም እንዴ እለፈልፋለሁ እንጂ ስትነዘለ ኢማን ትድናለህ ወይም በስልክ ደውለት ባክንተው እንዳጠፋ በለው። እኔ ማንም ሰው የፈለገ ነገር ይሁን እነግረዋለሁ። ያዝንብኛል፣ ያዘን ልብስ አሰፋ ለአንተ ብዬ ነው። ከሲኦል ወጥተህ ገሃነመ እሳት እንዳትገባ። ከሚበልጠው እሳት ገና ገሃነመ እሳት አልተከፈተም። መጀመሪያ ገሃነመ እሳት ገብተው እንደ ሴቶች ምጣድ ላይ ማባሻ ለሞት እንጀራ ስትጋግሩ አለ ማሟሻ አለ። ሲኦል የሚያሟሻው በነገራቸው ሁለት ሰዎች ናቸው። ማን ነው? ገሃነመ እሳት የሚገቡት ሁለት ሰዎች ናቸው። መጀመሪያ ገና ሺህ ዓመት ሲጀምር ዓለምን ሐሰተኛው ክርስቶስና ሐሰተኛ ነብይ ናቸው። ሁለታቸው ናቸው የመጀመሪያ ገሃነመ እሳት የሚገቡት። ሁለቱም እንዳለ ነው የሚገቡት፣ እንዳለ ከነስጋቸው እንዳለ ዓለምን። ራዕይ ምዕራፍ 19 ላይ እንዲላል። ራዕይ ምዕራፍ 19 ላይ ቁጥር 20 ላይ እንዲላል አውሬውም ተያዘ። ራዕይ 19:20 ላይ ገና ጌታ ከሰማይ እንደመጣ ማለት ነው። ሺህ ዓመት ሲጀምር አውሬውም ተያዘ፣ በእርሱም ፊት ተአምራትን ያደረገ የአውሬው ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛ ነብይም ከእርሱ ጋር ተያዘ። ሁለቱ ዓለምን ሲገዛ የነበረው እኔ ክርስቶስ ነኝ እግዚአብሔር ነኝ ያለው እሱ ነው። ተከተሉት ያለው ማለት ነው። እንደ መጥምቁ ዮሐንስ እሱ ነው የዓለም መሲህ እንዳለው ማለት ነው። ሁለቱ ተያዙና ምን ሆነ ይላል? ተያዙና በሕይወት ሳሉ በዲን ወደሚቀጥሉ እሳት ባህር ተጣሉ ይላል። ቁጥር 10 ራዕይ ምዕራፍ 20 ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱና ወደ ዲኑ ወደ ባህር ተጣሉ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ስለዚህ መጀመሪያ ገሃነም ገብቶ የሚያሟሸት እነዚህ ሁለት ሰዎች ናቸው። ከዛ ከሲኦል ወጥቶ ደግሞ ሁሉም ይከተሉታል። ከሰይጣን ጋራ ከዚህ ሰማይና ምድር ጋራ ሁሉም አንድ ላይ ይገባሉ። ሶስተኛ የሚሆን ነገር ምንድነው? ይህ ሰማይና ምድር ያልፍና በታላቅ ትኩሳት ቀልጦ ይጠፋል ትላላችሁ። ጥቅሶችን እሰጣችኋለሁ። ይሄ ሰማይን ይጠፋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 እና 11 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 እና 11 ይህ ሁሉ የሚቀልጥ ከሆነ ይላል አለን የምለው አንዳንዱ ግራውንድ ፕላስ 1 ጀምሬ በአገር ቤት ግራውንድ ፕላስ 3 ጀምሬ አልችልም እኮ ማምጣት አመልኮ ይላል። ግራውንድ ያረጋሃል ነው የሚለው። ደግሞ አታመልክም እዛ እሰራለሁ ያልክ እዚህ ልጠፋ ነው አንተ። ይሄ ሁሉ የሚቀልጥ ከሆነ አለኝ የምለው ወርቁን ዲግሪ ምናምን ሁሉ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁ ያስቆራችሁ በቅዱስ ኑሮ እግዚአብሔር ለምሰራል ከልታት አንድ ቀን የሰማይና ምድር ይጠፋሉ፣ አዲስ ሰማይና አዲስ ምድር ይፈጠራል። ኢሳይያስ 65:17 እዚህ ራዕይ ምዕራፍ 21 ቁጥር 1 አዲስ ሰማይና አዲስ ምድር አየሁ። ክብር ለጌታ ይሁን። አንዳንድ ጊዜ ጆባዎች ይከራከሩናል። ምንድን ነው እቺ ምድር እንወርሳለን ገነት እናደርጋለን ይላሉ። አንድ ወንድም ተናዶ ደረባክተው እንደዚህ ያለም ተናዶ በቃ ይሄን ሰልባጅ ውረሰዋ በቃ ሰልባጅ ሁለት በቃ ውረሰው ይሄን ሰልባጅ እኔ አዲስ ሰማይ ምድር ነው የምትጠብቀው ይሄ ሰማይ ምድር ነው ውረሳ በቃ እቺ ምድር ውረስ በቃ ይሄ ምድርማ ይጠፋል ወገኔ፣ የሚጠፋ ነው። እኛ አዲስ ሰማይና አዲስ ምድር እንጠብቃለን። አራተኛ በሉ አሁን ጨርሻለሁ። አራተኛው ምንድነው? አዲስ ነገር ክርስቶስ በሉ ጠላቱን ለመጨረሻ ጊዜ ከተበቀለ በኋላ መንግስቱን ለአባቱ መልሶ ያስረክባል። ትንሽ ከበድ ስለሚል እቺ ነገር አስረዳለሁ። what does this mean? ክርስቶስ ጠላቱን ለመጨረሻ ጊዜ ከተበቀለ በኋላ ይላል። በነገራችን ላይ ጌታ ኢየሱስ ክርስቶስ ጠላቱን አልተበቀለም እንዴ? አልተበቀለም። እንዴት? መቼ ተበቀለ? ሰይጣን እየሰራለም እንዴ? ሰይጣን ለምን አላሰረም? ገና ነው። አቃተው አላቃተው ፈቀደለት እንጂ
ቆይ እሱን ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 እና 25 ላይ እንዲህ የሚል ቃል አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 እና 25 ላይ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፈው በሰጠ ጊዜ አለቅነትንም ሁሉና ስልጣናትንም ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስካደርግል ድረስ ሊነግስ ይገባዋልና። እሺ አሁን ለምሳሌ ዳዊት እንዲህ ይላል አንድ ቦታ ላይ ጌታ ጌታዬን ጠላቶችን የእግሬ መረገጫ እስካላደርግ ድረስ ናና በቀኝ ተቀመጥ አለው ይላል። እዚህም ላይ ራሱ ጠላቶቹን እስኪበቀል ድረስ በቀኙ ሊቀመጥ ይገባል። ይሄ ዳዊት ሁለት ጌታ ነው እንዴ ያለው? ጌታ ጌታዬን ጌታ አብ ጌታ እግዚአብሔር አብ ማለት ነው። ጌታ እግዚአብሔር ወልድን ጠላቶችህን የእግሬ መረገጫ እስካደርግል ድረስ ናና በቀኝ ተቀመጥ አለው። ከሞት ተነሳና ጌታ ከሞት ተነሳና ምን ሆነ ይላል? ከሞት ተነስቶ ክርስቶስ ኢየሱስ ምን ሆነ? በአብ ቀኝ ተቀመጠ አይደል? በአብ ቀኝ ተቀመጠ። ኦኬ ጠላቶችን የእግሬ መረገጫ ሙሉ በሙሉ ሸይጣን ተገዛለታል። ጌታ አልተገዛለትም። ቢገዛለትማ ለምን ያስጨርሳል? ለምን ጦርነት ያካሂዳል? ለምን እስላም ነው፣ ካቶሊክ ነው፣ ኦርቶዶክስ ነው፣ እንትና ነው፣ ዘረኛ ነው፣ ኢሬቻ ነው ይላል፣ ጨምበላላ ነው፣ ቅብጥርሶ ነው ይላል። የኛ ሀገር ደግሞ እንደዚህ ያደርጋል። ለምን ይሄ ሁሉ መዓት የሚመጣው ታውቃላችሁ? ሸይጣን አልተሸነፈም። አውቆ አላቃተውም እስከ ጊዜው ነው። በነጭ ዙፋን ፍርድ በኋላ ግን ለአንድና ለመጨረሻ ጊዜ ጠላቱን ከተበቀለ በኋላ ጠላቶችን የእግሩ መረገጫ ጌታ ከተበቀለ በኋላ መንግስቱን መልሶ ለአባቱ ያስረክባል። ምን ማለት ነው? አሁን አብ አለኝ ረቢን ቀበል ዋቀ ጉራቸው ዋቀ ፈደል ዋቀ ተክቸል እግዚአብሔር አለ አላህ ብቻ ነው አብ ብቻ ነው ብትል ዜሮ ትገባለህ። አሁንማ በሰማይና በምድር ስልጣን ያለው ጌታ ኢየሱስ ነው። አብ ለልጁ ነው የሰጠው። በልጁ ስም ካላመነ ኢየሱስ የሚለው በስሙ ስም ዳግም ካልተወለደ አሁን እቺ እንደተቀበለ እንደዚህ ሁላችንም በዚህ ጌታ ካላመነ ስልጣን ለአብ ሳይሆን ለወልድ ነው። ለምን ያለ ልክም ከፍ አደረገው ይላል። መጀመሪያ ዓለም ሳይፈጠርም ከሱ ጋር ነበረ፣ ግን መጣ ተዋረደ። ከስላሴዎች አንዱ ስለተዋረደ ቁልፉን ለሱ ሰጠው። የመንግስተ ሰማይ ቁልፍ በጌታ እጅ ነው። የሲኦልም ቁልፍ እሱ እጅ ነው። ስለዚህ እሱ ቁልፍ በትን ማልከት ይችላል። ስለዚህ ሲኦል ያምጪ ባንቺ ዘንድ ያለችው ሙታን ናቸዋል። በልቆሙ ፍርዳቸውን ሰዱ። እንግዲህ ምሕረት የለም መልካም ነገር ሰርተን ሃይማኖትን ነው ስማችሁ እዚህ መዝገብ ላይ የለም። ለዚህ ነው ሽማግሌው ኒቆዲሞስን 80 ዓመት ብትሞላ አንተ በህይወት መዝገብ ላይ ዳግም ካልተወለድክ አትድንም አለ። እቅጩን ንገሩ ሰዎች፣ ለወገኖቻቸው ለምትቀርቡ ሰዎች እቅጩን ንገሩ። መንግስት አሁን ለጌታ ኢየሱስ ነው። ስለዚህ ያኔ ጠላቱን ከተበቀለ በኋላ ጌታ ኢየሱስ ክርስቶስ አሁን መንግስቱን ለአባቱ እሱ ስልጣን ይነቃል ማለት አለ። አብ ወልድ መንፈስ ቅዱስ ለዘላለም በዙፋን ላይ ነው ያለው ክብሩን ጠብቆ ማለት ነው። አሁን ይህ ጊዜ ግን ወልድን ሳያምኑ ወልድን ሳይቀበሉ ወልድን ሳይከተሉ ደሙን የልጁ እንደሚረገጡ ሃይማኖት አለ የሚባል አያስከደም ነው። ስለዚህ ይሄ ነው የመጨረሻ አምስተኛ አዲስ ሰማይና አዲስ ምድር እግዚአብሔር ይዘረጋል። አዲስ ሰማይና አዲስ ምድር ይሆናል። አዲስቷም ኢየሩሳሌም ከሰማይ ትወርዳለች። ክብር ለጌታ ይሁን። ራዕይ ምዕራፍ 21 ላይ እና ምዕራፍ 22ን አንብቡ። ራዕይ ምዕራፍ 21 ምዕራፍ 22 ላይ እግዚአብሔር አዲስ ሰማይና አዲስ ምድር ሰራ ይላል። በቃ እዚህ ላይ ትምህርታችን ይቆማል። ደስቲኒያችን መግቢያችን አዲስቷ ኢየሩሳሌም ነው። እግዚአብሔር ይሄን ሰማይና ምድር ካጠፋ በኋላ አዲስ ሰማይና ምድር ይፈጥራል። ከዛ አዲስ ሰማይና ምድር ዮሐንስ እንደሚነግረን ከሆነ በዛ አዲስ ሰማይና ምድር አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ስትወርዳ ይላል። እንዳውም እቺ ኢየሩሳሌም ሲናገር ቆይ እስኪ እናንብባት እንደምትመስል ትንሽ እናንብባት መሰለኝ። ራዕይ ምዕራፍ 21 ሲመስለኝ ኪዩብ ትመስለኛለች እንዲሁ ዮሐንስ እንዳስቀምጠው ከሆነ ማለት ነው። ራዕይ ምዕራፍ 21 ቁጥር 15 ጀምሮ ቁጥር 15 እስከ 21 እስኪ ትንሽ ለከተማ ላሳያችሁ። እናንተ የሚጠብቀን ከተማ ደስ ይበላችሁ። ሃሌሉያ። የምንዘምርላት ኢየሩሳሌም አሁን ያለች ኢየሩሳሌም እንደምትመስላችሁ
እሷም ትጠፋለች። የሺህ ዓመት መንግስቷም ኢየሩሳሌም ትጠፋለች። በእርግጥ ጌታ መጥቶ ይነግስባታል። እናም አንዳንድ ሰዎች እንደሚናገሩ ከሆነ የብሉይ ኪዳን ተመራማሪዎች አሁን እስራኤሎች እንዴት ነው ኢየሩሳሌምን ከተማ እየሰሩ ያሉት አያውቁም። በኤርሚያስ ምዕራፍ 31 መሰረት በዛ ዲዛይን ነች ኢየሩሳሌም እየተቀረጸች ያለችው ይላል። ሳይታወቅ ሊሆን ይችላል፣ አውቆም ሊሆን ይችላል፣ አላውቅም። ለምን? ክርስቶስ መጥቶ ስለሚነግስባት። እሷም ራሷ ትጠፋለች። አዲስቷ ኢየሩሳሌም ከሰማይ ትወርዳለች። እኔና እናንተ በዛች ከተማ ገብተን እንኖራለን። ከተማችንን ላሳያችሁ። አሁን የተናገረኝንም ከተማይቱና ደጆቿን ቅጥሯን ይለካ ዘንድ የወርቅ ዘንግ ነበረው። ከተማይቱም 4 ማዕዘን ነበራት። ቆይ 4 ማዕዘን ነው? አዎ። ርዝመቷ እንደ ስፋቷ ልክ ነበረ። እሺ ቁጥር 16 ከተማይቱንም በዘንግ ለካት 12000 ምዕራፍ ሆነች። ርዝመቷና ስፋቷና ከፍታዋ ትክክል ነው ብሎ ይኸው ርዝመት ስፋት ለካ፣ ርዝመቱንም ለካ፣ ከፍታዋንም ለካ። ሁሉም ትክክል ነው፣ እኩል ነው። ስለዚህ አቲ something like cube እንደማለት ነው። እንደዚህ ቅርጽ ይመስላል ከተማይቱ። ይሄን ነው የምትመስለው። እሺ ላሳያችሁ። አሁን ቁጥር 7 ቅጥሯም ለካ 144 ክንድ በሰው ልክ እርሱም በመላእክ ልክ ይላል። ይሄን አላውቀውም፣ ለኔ አልገባኝም እስካሁን ድረስ። በእርግጥ ትንሽ የገባኝ ነገር አለ። በጣም እዚህ እናድራለን፣ ያሳድረናል። አልገባበትም። እንተው ግድልን ባይገባን እዛ ድረስ እናድርና ይሻላል። አትገኘ ነገር ለማለት አትጨነቁ፣ ግድላችሁ እዚህ ድረስ እንዳላለን ጊዜ ያልገባን ነገር ስናጠና መጣ ቁርስ ባይገባችሁ ምንም አለ። ለኔም ያልገባኝ አለ። ሙሴ ራሱ ብዙ ነገር አልገባውም። ጳውሎስ ራሱ በድንግዝግዝ ነው የምናየው አለ። እዛ ድረስ ያለ ምን ያስጨንቀኝ መዳኔ ያስወቀ እንደ ጥጃ አስቦርቀኛል። ክብር ለጌታ ይሁን። አምልጫለሁ ከሲኦል። ቅጥሯን ለካ ከዛ ክንድ ነበረ። ቅጥሯም ከኢያስጲድ የተሰራ ነበረ። ከተማይቱ ብርጭቆ መስል ጥሩ ወርቅ ነበረች፣ ታንጸባርቃለች። የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበር። አያችሁ። በነገራችን ላይ ዛሬ እዚህ ላይ የተለጠፈው ወርቅ፣ እዚህ ላይ ያለው ወርቃችን አንገት ላይ የተለጠፈው ከዕለታት አንድ ቀን መንገዳችን ነው። ከሬንጅና ከሲሚንቶ ከድንጋይ አይደለም። እኛ የምንገባባት ከተማ አስፋልቷ በወርቅ አስፋልት ነች። ግድግዳውስ ምን ግድግዳማ እስኪ ቆይ እስኪ ከወርቅ የበለጠ ማዕድናት ዝርዝር ተመልከቱ። ቅጥሯ ከኢያስጲድ የተሰራ ነበረ። ከተማይቱ ጥሩ ብርጭቆ መሰል ጥሩ ወርቅ ነበረች። የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበረ። ፊተኛው መሰረት አዳምጡ፣ ኢያስጲድ 1፣ ሁለተኛው ሰምፔር፣ ሶስተኛው ከርኬዶን፣ አራተኛው መረገድ፣ አምስተኛው ሰዶንኪስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቶሎቤ፣ ስምንተኛው ብርሌ፣ ዘጠነኛው ውራውሬ፣ 10ኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጥኖስ። አይኒ ኩልኛ ተሞሉ ወጋር ምንድነው ይሄ? ምን እንደሆነ ሙካይታውተው እኔ በእውነት አይገባንም። ይሄ አሁን በነገራችን ላይ ይሄ አሁን በምድር ላይ ያለ ማዕድን ማለት ነው። በምድር ያለ የከበሩ ማዕድን ከሜርኩሪም ከወርቅም የሚበልጥ ለኛ ትንሽ እንዲገባን ብለው ነው እንጂ በዛ የሚጠብቀን ከዚህም ይበልጣል። ለምንድን ነው ታውቃላችሁ? በዛ ያለው ነገር ብንነገርንማ በዚህ ዶሮቹ እንቁላልን ማታከል እንፈነዳለን፣ አንችልም። ስለዚህ ትንሽ ለዮሐንስ ይሄው ከተማይቱ ይሄን የምትመስለው ለዚህ ነው እኮ እየራበንም እየተፈተንም መስቀል ተሸክመን የሚወደን ዕለት መስቀሉን ተሸክመን አለው። አሁን ደግሞ በሀገራችን በዛ በዩቲዩብም በእውነቱ አባባት ተሻገራል፣ ትባረካለህ፣ ትሄዳለህ። ሃሌሉያ! ድህነት የለም፣ ማጣት የለም፣ ጨርሶት አይደለም። መስቀል የለም። ወዴት እየሄድክ ነው? መስቀል ተሸክመ ክርስቶስን የሚከተል እዛች ከተማ እንደርሰው። ስለዚህ 12ቱ ደጆች 12 ዕንቁዎች ነበሩ። እያንዳንዱ ደጅ ከዕንቁ የተሰራ ነበረ። የከተማይቱ አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። የጌታ ስም ብሩክ ይሁን። እመን ትድናለህ። እመን ጌታ ያሳካልሃል ሳይሆን እመን ያቺን ከተማ ትወርሳለህ። አሜን ትላላችሁ? ክብር ለጌታ ይሁን። በደስታችን ቀን በሰማያት የተሰዋለንን ጌታ ስናይ ከመላእክቶች ጋር ኦ እያል እንዘምራለን፣ ኦ እያል እንፈነጫለን፣ ኦ እያል እንዘምራለን፣ ኦ እያል እናንተም ቢሆን የመዝሙር ይጽፋል። ጉያ ገመቹ ኬኛ ዋቀራ ጎፍታ ኬኛ ሰኑዱ ያገራ እርከሞታ ወጂን ኦጀኔ እንፈርፈነካ ኦጀኔ እንቡራቅነካ ኦጀኔ እንፈርፈነካ
ሃሌሉያ ይንቡራክ እስኪ መዝሙሩን ዘምር እስኪ ባካችሁ ስለ ኢየሩሳሌም ቆመን አንድ እንዘምር በደስታችን ቀን ብለን በደስታችን ቀን በሰማያት የተሰዋልንን ጌታ ስናይ ከመላእክት ጋር ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን ሆያል እንፈነጫለን በደስታችን ቀን በሰማያት የተሰዋልንን አሁን ይቻላል ከመላእክት ጋር ሆያል እንዘምራለን እስኪ ደስ እንዳለ ሰው ዘምሩ ባካችሁ ለጌታ ስራ ከተማ ሆያል እንፈነጫለን በደስታችን ቀን በሰማያት የተሰዋልንን ጌታ ስናይ ከመላእክት ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን ሆያል እንፈነጫለን በደስታችን ቀን በሰማያት የተሰዋልንን ጌታ ስናይ ከመላእክት ጋር ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን ሆያል ጉያ ገመቹ ኬኛ ዋገራ ገመቹ ኬኝ ጎታ ኬሱራ ገራ ጎታ ኬኛ ሰኑር እርገሞታ ወጅን ሆጀኔ ባርባነካ ቡራግነካ ሆጀኔ ባርባነካ ሆጀኔ ቡራግነካ ሆጀኔ ባርባነካ ሆጀኔ ቡራግነካ ሆጀኔ ባርባነካ ሆጀኔ ቡራግነካ የትንሣኤያችን ቀን በሰማያት የተሰዋልንን ጌታ ስናይ ከመላእክቱ ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን ሆያል እንፈነጫለን ሆያል እንዘምራለን